ዛሬም ትሰክራለህ፣ ነገ ናይት ክለብ ታድራለህ። ከዛ ደግሞ እንዲህ ነው የሚሆነው። እድሜ ልካችሁ እንዲህ ነው የምትሆኑ። ወደ ኢየሱስ ስትመጡ ነው ነፃ የምትወጡ። ስለዚህ የዛሬ ጥሪም ይሄ ነው። የሕማማት ስግደት ለምን አስፈለገ? ለምንድን ነው ሕማማት አሁን ብሉይ ኪዳን ላይ ነው ያለችው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳን ከትናንት እሁድ ከሰዓት በኋላ ጀምሮ ብሉይ ኪዳን ገብቷል። ብሉይ ኪዳን ገብቷል። እስከ መቼ ድረስ? እስከ መቼ ድረስ? እስከ ዓርብ ድረስ፣ እስከ ዓርብ ድረስ። ስለዚህ መስቀል ቅዳሜ ላይ የሆነ እንትን አለ። ቅዳሜ ስዑር የጌታ እራት የሚባለው ጸሎተ ሐሙስ የሚባል ነገር አለ። ነገር ግን ብሉይ ኪዳን ነው። ዛሬ ብሉይ ኪዳን ነው። የሚነበቡ ግን ወንጌላት ናቸው። የሚገርማቸው እኮ ይሄ ነው። የሚነበበው ወንጌል አለን የሚሉት ግን ብሉይ ኪዳን። እዝራን ስሙት። ሊቀ ሊቃውንት እዝራ የሚባለው የጎንደር ትናንት እየሰማሁት ነበረ። ከዛሬ ከሰዓት ጀምሮ ብሉይ ኪዳን ገብቷል ብሎ ሲያውጅ ነበረ። ብሉይ ኪዳን ገብቷል፣ መስቀል የለም። በብሉይ ኪዳን መስቀል መሳለም አልነበረም፣ ስለዚህ እኛም አንሳለምም። በብሉይ ኪዳን ክርስትና አልነበረም፣ እኛም ክርስትናን አናነሳም። እንዲህ እያለ ቅዳሴ አልነበረም፣ ዛሬም እኛም አንቀድስም። በብሉይ ኪዳን በስመ አብ የአብና የወልድ የመንፈስ ቅዱስ ስም አይታወቅም ነበረ፣ ዛሬም እኛም በስመ አብ አንልም፣ ክርያላይሶን ነው የምንለው እያለ አራት አይና የሚባል ሰው ነው። ስለዚህ ምናል ብሉይ ኪዳን ገብቷል። ብሉይ ኪዳን ገብቷል። የመጨረሻ የጨለማ ስራ ማለት ይሄ ነው። የመጨረሻ የውድቀት ጥግ ማለት ይሄ ነው። የውድቀት ጥግ ሰው አዲስ ኪዳን ላይ ቆሞ እንደገና አሁን ደግሞ ብሉይ ኪዳን መቼ ነው የሚሰቀለው? ኢየሱስ በየዓመቱ እየተሰቀለ በየዓመቱ ዓርብ ላይ አዲስ ኪዳን ሊገባ ብሉይ ኪዳን አዲስ ኪዳን የሚገባው ዓርብ ነው። እስከዛስ የሐዘን ልብስ አለ። ቁርባን የሚባል ፍታት የለም። አይገርማችሁም ወገኖቼ? እንደዚህ ባለ ስርዓት ነው የተያዛችሁ ኦርቶዶክሳውያን ወገኖቼ። ወደ ክርስትና እንድትመጡ እንጠይቃቸዋለን። ወደ ክርስትና ወደ ክርስቶስ እንድትመጡ፣ ክርስቶስን እንድትቀበሉ፣ በጌታ እንድትሆኑ፣ ከብሉይ ኪዳን ወደ አዲስ ኪዳን፣ ከጨለማ ወደሚደነቅ ብርሃን እንድትመጡ ጥሪያችንን እናስተላልፋለን ወገኖቼ። በብርሃን ስለሆን ነው ይሄን እየገለጥ ነው ያለ ነው። ብሉይ ኪዳን ላይ አይደለም። ብሉይ ኪዳን ኢየሱስ አልተሰቀለም ብሎ ማለት ዛሬ ላይ ኢየሱስ አልተሰቀለም ገና ብሉይ ኪዳን ነን ብሎ ማወጅ። ግን የምነበው መጽሐፍትስ ማቴዎስ ወንጌል፣ ሉቃስ ወንጌል፣ ወንጌላት፣ መልእክታት በሙሉ ይነበባሉ። ስርዓቱ ግን ብሉይ ኪዳን ነን፣ ገና ብሉይ ኪዳን ላይ ነን ያለ ነው። አያችሁ? ይሄ ህይወት ነው እኮ። መስቀል መሳለም የተከለከለው ምንድነው? የለም መስቀል። ለምን? ብሉይ ኪዳን ነን። መስቀል አይሳለምም። ገና ክርስቶስ አልተሰቀለም። እና የክራችሁ ማተባችሁ ለምን አትበጥሱም? አንገታችሁ ላይ ያለው መስቀል ለምንድነው በሕማማት ጊዜ አሽቀንጥራችሁ ማትጥሉት? ክርስቶስ አልተሰቀለማ። ክርስቶስ አልተሰቀለማ። ጉራማይሌ የሆነ ነገር ነው እኮ። ግራ የተጋባች ቤተ ክርስቲያን፣ ግራ የተጋባች ቤተ ክርስቲያን፣ የምትይዘው የምትጨብጠው ያጣች ቤተ ክርስቲያን። አያችሁ? ባለፈው እንደነገርኳችሁ ሞሃያ ያሉ አንዳንድ ሽማግሌ ሞሃያዎች አሉ። አሮጊቷ ኦርቶዶክስ ይሏታል። አሮጊቷ ኦርቶዶክስ እንግዲህ በጣም ከማርጌታቸው የተነሳ እጃቸው ይታሰራል። ለምን? የራሳቸውን እዳሪም የራሳቸውን ሽንትም እንዳይጠጡ። ምክንያቱ ምንም ያውቁት ነገር የለም። ወደ ሕፃንነት ስለተቀየሩ እና አሮጊቷ ይሏታል። አንዳንድ አባቶች አሮጊቷ ቤተ ክርስቲያናችን ይሏታል። እውነት ነው እኮ ይሄ። አያሳፍርም እንዴ? ኢየሱስ እየተባለ እየተጣራ ኢየሱስ ናይን እየተባለ ትስቡጣ ናይን እየተባለ አማኑኤል ናይን እያሉ ግን ደግሞ ምን ላይ ነን አሉ?
ብሉይ ኪዳን ላይ ነን። ነገረ ክርስቶስ ነግራችል ያ ነው እኮ የሆነው። የሕማማቱ ኪርያላይሶን እያለ አቤቱ ይቅር በለን እየተባለ ግን ደግሞ የት ላይ ነን? ብሉይ ኪዳን ነን። ጠይቋቸው ቄሶቻችሁን። ለምንድን ነው መስቀል ማንሳለመው በሉ። ብሉይ ኪዳን ስለሆነ ገና ክርስቶስ አልተሰቀለም። ባለፈው ሳምንት ክርስቶስ ተሰቅሎ ነበረ፣ አሁን አልተሰቀለም። መቼ ነው የሚሰቀለው? ዓርብ ሊሰቅሉት እንዴ! ዓርብ ሊሰቅሉት። ዓርብ ተሰቀለ፣ አዲስ ኪዳን ገባ ሊባል ቀጣዩ ዓርብ ላይ። ይሄ ውድቀት አይደለም እንዴ? ምን ሞራል አላቸው ደግሞ ክርስትና ሊተቹ? ጌታ ይርዳን። በየዓመቱ የሚሰቀል ክርስቶስ የለንም። በየዓመቱ የሚሰቀል የሚሰቃይ የሚሞት ክርስቶስ የለንም ወገኖቼ። አንድ ለዘለዓለም በመስቀል ላይ ተሰቅሎ ደሙን ካፈሰሰ በኋላ በግርማው ቀኝ መጽሐፍ ቅዱስ ዕብራውያን 1:3 ላይ ምን ይላል? በኃጢአታችንን በደሙ ካነጻ በኋላ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ። አለቀ፣ ተቀመጠ። በየዓመቱ እየመጣ ሊሰቀል፣ በየዓመቱ እየመጣ የሚሰቀል ክርስቶስ፣ ዓርብ እየመጣ የሚሰቀል ክርስቶስ የለንም። ዓለም እንደዚህ አይነት ክርስቶስን አያውቅም። ዓለም እንደዚህ አይነት ክርስቶስ፣ እንደዚህ አይነት ክራይስት የለም ወገኖቼ። በጣም የውድቀት ጥግ ላይ ነው እኮ ያለ ነው ምድራችን እኮ። ይሄ ነው እኮ የሆነችው እኮ። ክርስትና የሚባል ክርስትና የሌለበት የለማ። ክርስትና ከየት ይምጣ? የጦርነት አገር፣ የረሃብ አገር፣ የውድቀት አገር የሆነችው እኮ በእነዚህ ካህናት ምክንያት ነው እኮ። ጦርነት የሚመጣው በማን ነው? በቤተ ክርስቲያኒቱ አዝማችነት። ምን ልበላችሁ? ቤተ ክርስቲያኒቱ በምታዘምተው ዘመቻ እያንዳንዱ ካህን እንግዲያስ፣ ዘፋኞች በሙሉ ንስሐ ግቡ። የሚዘፍን ሰው ቤተ ክርስቲያን አይገባም። የሚዘፍን ሰው ለዘፋኝ መስቀል አናሳልምም ብትል፣ ለዘፋኞች የቀብር ቦታ አንሰጥም ብትል፣ አያችሁ፣ ለዘፋኞች ናይት ክለብ ለሚያድሩ ለሰካራሞች ቦታ የለንም ብትል፣ አያችሁ፣ ለሽፍቶች፣ ለወንበዴዎች፣ ለነፍሰ ገዳዮች ቦታ የለንም፣ የቀብር ስነ ስርዓት አናስፈጽምም ብትል በምድራችን ጦርነት ይጠፋ ነበር። አገራችን የሰላም አገር ትሆን ነበረ። በእውነት ሰላም ትሆን ነበረ። ግን የጦርነቱ ዋና ሞተር የሆነ ግን ካህናት ናቸው። አይዞህ እያሉ በመስቀላቸው እየባረኩ የሚሰዱ፣ በመስቀል እየባረኩ ጥይት በመስቀል የሚባርኩ፣ ሽጉጥ በመስቀል የሚባርኩ፣ ድንጋይ በመስቀል የሚባርኩ አቡነ ቀውስጦስ ሲሐረሩ ታውቃላችሁ። በታሪክም ሰምታችኋል። ጋዜጣ ላይ ወጥቷል። አደባባይ ላይ ነው የወጣው። ወጣቱ በሙሉ ድንጋይ ይዞ መጣና ፊታቸው ላይ አስቀመጠው። ከዛስ ባረኩት በመስቀል መሬት ላይ ጠብ እንዳይል። እያንዳንዱ ድንጋይ የመናፍቃንን አናት ምን እንዲብስ እንዲያፈርስ፣ አያችሁ፣ አይኑን እንዲያፈርጠው፣ ጥርሱን እንዲሰብረው ባርኬዋለሁ አሉ። ባርከው ሰጡ። የተቆለለ ድንጋይ እንዳይመስላችሁ በለያዙና ሂዱ አሉ። ባርከው ሰጡ። ፍርድ ቤት 6 ዓመት ነው የቆዩት። ሐረር መድኃኔ ዓለም የነበረ የተሃድሶ እንቅስቃሴ የምታውቁ ሰዎች ካላቸው አላችሁ። አያችሁ፣ ይሄ እነዚህ ናቸው። የአባትነት ካባ ለብሰው ቀሚስ ብቻ አጥልቀው ውስጣቸው ግን ተኩላ የተለሰነ መቃብር የሚላቸው ኢየሱስ፣ ውስጣቸው የተለሰነ መቃብር። እነዚህ ሁሉ ምድሪቱን ጸጥ ማድረግ በቻሉ ነበረ። ህዝቡ ለካህናት ካለው መፍራት፣ ለካህናት ካለው አክብሮት የተነሳ ጦርነት ላይ የወጣችሁ ሰዎች ለእናንተ ቤተ ክርስቲያናችን አታስተናግዳችሁም፣ አታስተናግድም። ጦርነት አቁሙ። አይኑ የፈረጠ እጁ የተቆረጠ እግሩ የተቆረጠ የምናያቸው ሁሉ በጦርነት ምክንያት አይደለ? የዚህ ሁሉ ተወቃሽ ማናት? ቤተ ክርስቲያን ናታ። ቤተ ክርስቲያን ናት። አሁንም ቤተ ክርስቲያን ናት።
አሁንም ገና ሞአንበሳ ሞአ ተዋህዶ የሚል አዘጋጅታ በጣም ብዙ የምታደርገው ነገር አለ። ባልናገረው ደስ ይለኛል። አሉ ጳጳሳት አልሰማችሁም እንዴ? አቡነ ሉቃስ ያሉትን አንድ ወንድ ታጣ ወይ ዶክተር አብይ አህመድን ግንባሩን ብሎ የሚገድል ሰው እንዴት አንድ ወንድ ታጣ? አንተ ግደለውና አንተ እንደ ዳዊት እየተመሰገን እሱ እንደ ጎልያድ አላሉም እንዴ? ሚዲያ ላይ አልተቀባበልነው እንዴ? እነዚህ ናቸው የኃጢአት ማስተስሪያ የሚሰጡ። በእነዚህ ሰዎች ፊት ነው ተንበርክከ ንስሐ የምትገባ። እንዲህ ባሉ ወንበዴዎች እጅ ነው የወደቃችሁ። እንደዚህ ያሉ ወንበዴዎች መጽሐፍ ቅዱስ ነገስታት፣ መሪዎች ሁሉ ከእግዚአብሔር የተሾሙ ናቸው፣ ከእግዚአብሔር የተቀቡ ናቸው። ክፉ ለሚያደርጉ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም ነው የሚለው የሮሜ ጸሐፊ ሐዋርያ ጳውሎስ። ሮሜ 13ን አንብቡ። መልካም ለሚያደርጉ የሚያስፈሩ አይደሉም። ታዲያ ለማን? አመፅ ለሚያደርጉ እንጂ መልካም ለሚሰሩ የሚያስፈሩ አይደሉም። እንዴ የብሉይ ኪዳን ሰዎች እነ ዳንኤል እንኳ ናቡከደነፆርን በእስራኤል ላይ ያ ሰው ምን አሉት? 1000 ዓመት ንገስ፣ ንጉሥ ሆይ 1000 ዓመት ንገስ አሉ። እዚህ ደግሞ ነገስታትን የምታሳድድ ነገስታትን የምታባርር ዛሬ ቅብአ መንግስቱ ቀራ፣ ቅብኡ ቀራ። ወጣ፣ እግዚአብሔር ወጣ ከዚያ እስራት። ነገስታትን እየቀባች እየሾመች ከቤተ ክርስቲያኗ ውጭ ናቸው። ይሄ ከቤተ ክርስቲያን ወጥቷል፣ ይሄ መናፍቅ ነው ያለችውን እየገደለች እያስገደለች መቃብር እየከለከለች ከእድር እያባረረች ስንቱን ምድራችን የስቃይ ምድር አድርጋ ትኖራለች እኮ ኦርቶዶክስ ቤተ ክርስቲያን። የስቃይ ምድር ኢትዮጵያ፣ የሲኦል ምድር። ከሲኦል ቀጥሎ እኮ እዚህ ነበር እኮ። አያችሁ፣ በነገስታት አማካይነት ነገስታትን እየቀባች ትሾማለች። ይህን ስቀለው፣ ይህን አውርደው፣ ይህን በለው እያለች ደግሞ ትናገራለች። እንደዚህ ነበር እኮ። አያችሁ፣ አፄ ቴዎድሮስ ይሄ ነበረ። ያንን የነገስት የዚህ የቤተ ክህነቱን ያን ሁሉ ካህን ሄድ አርሰ ብላሉት። 5 ካህን ብቻ ይበቃል ብለው እንደዚህ በማለታቸው ምን ብለው ደረሱ? ወንዘ ይትወለድ ጥብሉ ለውስተ ክሳዱ ተመናሉ። አያችሁ፣ ወንዘ ይትወለድ ጥብሉ ለውስተ ክሳዱ ተመን። አፄ ቴዎድሮስ ሲወለዱ ዘንዶ በአንገታቸው ተጠምጦ መባቸው ነው የተወለዱ። ዝንቱሰ ድልው ለገሃነም፣ ይሄ ለገሃነም የተዘጋጀ ነው ብላ እመቤታችን ተናገረች አሉና ብራና ተአምረ ማርያም ላይ ተጻፈ አለ። ምን ስላደረጉ? ምን አድርገው? አርሰ ብላ ስላሉት። ከነ ህይወታቸው በቆዳቸው የተደፈፉ ሰዎች ክርስቲያኖች እኮ ነበሩ። የው መጽሐፍ እኮ አለ። የው የታሪክ መጽሐፍት እኮ አሉ። የታሪክ መጽሐፍት አሉ ወገኖቼ። ከመቃብር ወጥተው ምን ያሉ የተሰቀሉ ሰዎች አሉ። ከመቃብር አውጥተው አታስታውስም እንዴ? የዚህ ማን ነው? አንድ ንጉሴ ሮባ የሚባል አገልጋይ ንጉሴ ሮባ በቆጂ ከተማ ላይ ልጁ ሞታበት ቀበሩ። ህዝቡን ሁሉ አስተባብሮ ይዞ ቀበረ። የቀብር ስነ ስርዓት መፈጸም ተገቢ ስለሆነ በነገታው ግን ምን ሆነ? በአደባባይ ላይ በገበያ ስፍራ ላይ በእንጨት ተንጠልጥላ ታየች። ከመቃብር አውጥተው የንጉሥ የሮባ ልጅ ያው ሶል ያውቀዋል። እነማን ናቸው እነዚህ? ኦርቶዎች ናቸዋ። ኦርቶዎች ምን እንትን አላቸው። በጣም የሚገርም ነገር ነው እኮ። አንጠልጥለው ከዛስ ና ልጅህ በመስቀል ላይ እዚህ ገበያው እንትኑ ላይ እዛ ተንጠልጥላለች፣ አንጠልጥለዋታል። አንገቷን እንትን አድርገውና ናና ልጅህን ቅበር አሉት። እኔ ልጄን ቀብር ያለው ትናንት፣ ዛሬ የምቀብረው ሌላ ልጅ የለኝም።
ዛሬ ብቀብር እንደገና ነገ ወጥቶ እንደገና ነገ የምቀብረው ልጅ የለኝም ቀብር ያለሁ ብሎ ጸጣል። ማዘጋጃ ቤት ሄዶ ቀበራት። ማዘጋጃ ቤት ማን ነው ይሄ? ኦርቶዶክስ። ይህን ያደረገው ማን ነው? ኦርቶዶክስ። ደቂቀ እስጢፋኖስን አታዩም እንዴ? ምላሳቸው የተቆረጠ ኢየሱስ ጌታ ነው ያሉ ምላሶች ሁሉ ኢትዮጵያ ውስጥ ተቆረጡ። ኢየሱስ ጌታ ነው ብለው የጻፉ እጆች ሁሉ ተቆረጡ። እስኪ ይህን ሞግቱኝ፣ ኑ እስኪ ሞግቱኝ። ፕሮፌሰር ጌታቸው ኃይሌ የጻፉትም እዩ። በሕግ አምላክ የሚለው የአዲስ አበባ ዩኒቨርሲቲ እዛ ነው እንትን የሚለው እዩት። ከነ ሕይወታቸው ቆዳቸው ተገፈፈ። በገዛ ቤታቸው በገዛ አገራቸው እትብታቸው በተቆረጠበት ከውጭ የመጡ አይደሉም፣ እዚሁ አገር የኖሩ ናቸው። ግን ጴንጤ ናቸው በሚል ለዘመናት ኢትዮጵያ ምድር የለቅሶ የክርስቲያኖች የለቅሶ እንትን ነበረች። ዛሬ እግዚአብሔር ይመስገን የአፄዎች መንፈስ እግዚአብሔር ወጋው። የአፄዎችን መንፈስ እግዚአብሔር አፈረሰው። አሁን ብቻ የቀሩ አለ። አያችሁ፣ ራሷ ያልቀባችው ሰው ሲነሳ መናፈቅ ነገሰ። የመናፈቅ ዘመን። ዶክተር አብይ መናፈቅ ነው። የምን መናፈቅ? የኢትዮጵያ ጠቅላይ ሚኒስትር ናቸው። የትኛውንም ሃይማኖት አይወክሉም። ሃይማኖት ሳይሆን አገርን ወክለው እያስተዳደሩ ያሉ ወንድም ናቸው። ይቅርታ አድርጉልኝ፣ ይሄ እንትን ፖለቲካ አይደለም። ጌታ ይርዳ። በቃ እውነት ስለሆነ ነው። እውነቱን እውነት እንበል። እናንተ ለእውነት ቁሙ እንዴ! ኦርቶዶክሳውያኑ ስንት ቤተ ክርስቲያን ነው እንዲ ያላቸው? ግን እኔ ያላከበርኩት እኔ ያልሾምኩት አይነት ነገር ደርግ ነበረ መጥቶ ኢትዮጵያ ትቅደም የሚልና አቡነ ገሪማ ቋቅ እያላቸው ስጋ እንዲበሉ ተደረጉ። 8 ጳጳሳት በፊታቸው በሬ ታረደ። ምን የሚል ኢትዮጵያ ትቅደም። ከዛስ ልክ ቆዳው ከገፈፈ በኋላ በል ስጥልኝ አሉ። ስጥ አሁን ቋቅ እያላቸው ብሉ ሲላቸው እሺ መስቀላቸውን ይዘው። የምን ክርስትና ነው? በአሸዋ ላይ የቆመ ክርስትና እንዲህ ነው የሚሆነው። በአሸዋ ላይ የቆመ ክርስትና ነፋሱ ሲመጣ ይገነደሳል። በአሸዋ ላይ የቆመ ቤት እንደዚሁ ነው። በአሸዋ ላይ የቆመ ቤት ጎርፍ ሲመጣ ነፋስ ቢመጣ ይፈርሳል። እንዲህ ነው የሆነው። የትኛውም ጳጳስ አልተቃወመም። እሺ እንክት አድርጎ ነበረ ሲበላ የነበረ እና ዛሬ ላይ ጌታ ይርዳን ወገኖቼ። ይሄ ሕያው እውነት ነው። ወንጌል ለምድራችን ምቹ ነገር አለ። አው ምቹ ነገር አለ። ማንም ያገኘው ሁሉ እንዳያላትማችሁ መብት ተሰጥቷል። እያንዳንዱ የራሱን ሃይማኖት ጠብቆ እንዲሄድ፣ እያንዳንዱ የራሱን እምነት ጠብቆ እንዲሄድ፣ አንዱ የአንዱን ነገር እንዳይነካ በሚል እውነትን በመናገር ግን ግልጽ ነው። እውነት በመናገር እንደዚህ ይሄ እውነት ነው። ይሄ የምናገረው በጽሁፍ ላይ የሰፈረ ነገር ነው ማወራው። ምን ብዬ ነው የጀመርኩት? ቤተ ክርስቲያኒቱ ጦርነት እንዲቆም በመላው ኢትዮጵያ ለማድረግ ብታስብ ይቆማል። ምክንያቱ ዘመቻው የሚወጣው ከመቅደሱ ስለሆነ ላይመስላችሁ ይችላል። እንዴት አድርጎ ግን ትሉኝ ይሆናል። እየባረከ የሚሰጠውን ምን ታውቃላችሁ? እየደገመ የጥይት እያለ የሚሰጠው ደብተራ ከፈረሰ፣ ደብተራው ከተወገደ፣ ቄሱ ሲፈልግ የንስሐ አባት ነው፣ ሲፈልግ ክላሽ አለው። በሰላም ለሚመጡ በመስቀል፣ በጸብ ለሚመጡ ደግሞ በጥይት የሚቀላ እነዚህ ናቸው አባቶች የሚባሉ። እነዚህ ናቸው አባቶች የሚባሉ። ከነዚህ እጅ ነው የጨለማ ስራ እንድንወጣ ዛሬም የምናዛችሁ፣ ዛሬም የምንነግራችሁ። ኑ እስኪ ሞግቱን፣ እስኪ ኦርቶዎቹ ኑ እስኪ። የለም ጦረኞች፣ በየትኛውም ቦታ ላይ ጦረኞች፣ እርቅን የማይሰሙ ሐሜተኞች፣ ከዳተኞች የሚላቸው መጽሐፍ ቅዱስ እኮ እነዚህን ነው እኮ። የሃይማኖት መልክ አላቸው፣ ኃይሉን ግን የካዱ
አያችሁ፣ የእምነት መልክ አላቸው፣ ኃይሉን ግን የካዱ የኢየሱስ ኃይል የእግዚአብሔር ኃይል ማን? ኢየሱስ። ኃይሉ ወጥበቡ ኃይሉም ጥበቡም የሚለው ማን ነው? ኢየሱስ ነው እኮ የእግዚአብሔር ኃይል። ኢየሱስ ነው እኮ የእግዚአብሔር ጥበብ። ይህንን የካዱ ናቸው እኮ። እምነት አላቸው፣ ሃይማኖታዊ መልክ አላቸው። ካባው አለ፣ ጥምጣሙ አለ፣ ሻሹ አለ፣ ምኑ አለ፣ መስቀሉም አለ፣ ጦርነቱም አለ። እሱ ብቻ ነው እንዴ? ጌታ ይርዳን። ስለዚህ ምን እያልኳች ነው? ለሰላም ቤተ ክርስቲያኒቱ እጇን ብትዘረጋ በእውነት በምድራችን የጽድቅ ፀሐይ ትወጣ ነበረ። የጽድቅ ፀሐይ ትወጣ ነበር። ይሄ እንዳይሆን ግን ዘመቻ የለመደች ቤተ ክርስቲያን ከጥንትም ጀምሮ የነበረችው ይሄ የለመደችውን ይሄን ነበረ የምታጎርሰን። ይሄን ነው ዛሬም ድረስ አልጠፋ ያለው። የመንግስት መሰላችሁ እንዴ? እሷ የምታደርገው ነው እንጂ ወደሚገርም ነገር ነው እኮ ታውቃላችሁ። ብትንትናቸው የወጡ ብትንትናቸው የሚካኤል ከገብርኤል ጋር አይገናኙ፣ በዜማ አይገናኙ። የአንዱ ሳንኳ ነው፣ የሌላው ደግሞ ላይ ቤት ነው። የአንዱ ታች ቤት ነው፣ የአንዱ ደግሞ በአታ ነው። አለቀ። የአንዱ አጫብር ነው፣ አንዱ ደግሞ በቃ እንደዚህ ቤተልሔም ነው፣ አንዱ ቆሜ ነው። ማት የዜማ አይነት አለ። ብትንትኑ የወጣ አንድ ነን ይላል ደግሞ ከራ ቅባት ጸጋ ምን አለ ተዋህዶ ምናምን የተበጣጠሰ መርህ እንኳ ወጥ የሆነ ስርዓት ወጥ የሆነ እንትን እንኳ የሌለበት ጌታ ይርዳን። ለምሳሌ ጎንደር ላይ ብትሄዱ ደቡብ ጎንደር ክርስትና አይነሳም። በአብይ ጾም ክርስትና አይነሳም። አዲስ አበባ ይነሳል። ምን ነው አንዷ ቤተ ክርስቲያን ከሁለት ተከፈለች? ይህን አትጠይቅም እንዴ? ሉተራውያን ፔንቴኮስታሎች ምናምን ትላለህ። እዚህ አንድ ዘማሪ ሁሉም ጋር ይዘምራል። አንድ ዘማሪ ሁሉም ጋር ይዘምራል። አንድ ዘማሪ ምን ልላችሁ ፈልጌ ነው ያለውን ነገር እውነታውን እውነት እያልን እንድንቀጥል ነው። እግዚአብሔር ይመስገን። ስለዚህ ክብር ለጌታ ይሁን። እውነቱ ይሄን ይመስላል። እንቀጥላለን። እንግዲህ እግዚአብሔር መቼም እንደ እግዚአብሔር ቃል ከእግዚአብሔር ቃል እንደምንረዳው እግዚአብሔር ሰውን ከራሱ ጋር ያስታረቀው በልጁ ደም ብቻ ነው። በአብርሃምም አይደለም፣ በሙሴም አይደለም፣ በአሮን አይደለም፣ በኢሳይያስ አይደለም፣ በኤልያስ አይደለም፣ በኤርሚያስ አይደለም፣ በዳንኤል በማንም አይደለም። ታላላቅ የተባሉ አባቶች ነበሩ። እነሱ ሁሉ ግን ከእግዚአብሔር ጋር ያስታርቁ ዘንድ አልቻሉም። ለምን? ኃጢአቱ ይከሳቸዋልና፣ ሞት ስላለባቸው፣ ሞት ስለሚይዛቸው። የሞት ዋጋ የኃጢአት ዋጋ ምንድን ነው? የኃጢአት ደሞዝ ሞት ስለሆነ ሞት ይቀድማቸዋል። ይህ ሞቱ የሉም። አያችሁ፣ እነዚህ አባቶች የሆኑ ሁሉ ሌሎችም ቅዱሳን በሙሉ በመካከለኛነት ሲያገለግሉ የነበሩ ብዙ ነበሩ። ግን ሞት እየወሰዳቸው ከዛ አገልግሎታቸው ሲቀር ሞት እየወሰዳቸው አገልግሎታቸው ሲቀር ማርያምም ሌሎችም ሁሉ በሙሉ ምንም ማርያም እንኳ መካከለኛ ሆና ማታውቅም መሆንም አትችልም። ሴት ናት፣ እቤቷ ትቀመጣለች። አለቀ። ከኪዳኑ አንጻር የብሉይ ኪዳን ሕጉ ቤተ መቅደስ እንድትገባ እዚያ መጣ እንድታስቀድስ እንኳ እንድታቀርብ እንኳ አይፈቀድላትም። በእርግጥ ለኃጢአት ማስተስሪያ አቅርባለች። ሉቃስ 2 ላይ የኃጢአት ማስተሪያው የመንጻት ስርዓት ፈጽማለች። አዎ፣ በእግዚአብሔርና በሰው መካከል አስታራቂ ወይም መካከለኛ ሆኖ የተገለጠው ከኢየሱስ ክርስቶስ በቀር ማንም የለም፣ ሊገኝም ከቶ አይችልም። ስለዚህ ሁሉ ኃጢአተኞች ነበሩና መካከለኛ መሆን አልቻሉም። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ እንግዲያስ እኛ ደስተኞች ነን። እግዚአብሔር ይመስገን። ሰዎች እያዘኑ ነው። ከዓለም ጋር ሰዎች እያዘኑ ነው። ገና ብሉይ ኪዳን ወጡ፣ ከአዲስ ኪዳን ወጡ። ኧረ በጣም የሚገርም ነው። እኔ ሶል አለ እስኪ ወጣ እንዴ? ወጣ አለ ሶል
እንዴት ታስበዋለህ አንተ? ወደ ብሉይ ኪዳን መሄድ እንደው አለ ይቻላል እንዴ? ለካ እንዲህ ይቻላል? ብሉይ ኪዳን ገብቷል ተብሎ በፍጹም አዲስ ኪዳን ገብተናል። ክርስቶስ ኢየሱስም ተገልጧል። ድጋሚ ደግሞ ሊወስደን ይመጣል የሚለውን ነው የምንጠብቀው እንጂ ድጋሚ ሊሞት፣ ድጋሚ መስቀል ሊሸከም፣ ድጋሚ መከራ ላይ አይመጣም። በቃ ከዚህ በኋላ ሊወስደን ይመጣል። ከዛም የፍርድ ጊዜ አለ፣ ፍርድ ይመጣል። እስከዛው ግን እኛ ወደ ክርስቶስ ዘወር በሉ እያለን መናገራችንን አንተውም። ይሄ በዘልማድ የሆነውን ነገር ይሄ ሰዎች በብልሃት የፈጠሩትን ተረት ተውት። እግዚአብሔር ቃል የሚለው ግን በክርስቶስ ኢየሱስ እግዚአብሔር ዓለምን ለመጠቅለል እቅዱ ይሄ ነው። ሰዎች አምነው ይድኑ ዘንድ፣ ሰዎች ከመከራ ያመልጡ ዘንድ፣ ከእግዚአብሔር ጋር ደግሞ በክርስቶስ ኢየሱስ ይታረቁ ዘንድ አንድ ልጁን አሳልፎ ሰጥቷል። ክብሩን ትቶ ወርዷል። በገና ናና በጉ እንረድህ ብለው ያዜሙለታል። እንደገና ወርዶ ሊያርዱት ይፈልጋሉ። በዚህ ደግሞ በፋሲካ ደግሞ ጭራሽ ድጋሚ የሚሰቀል ድጋሚ ወደ ብሉይ ኪዳን ወስደው ሁለተኛም መከራ ሊያመጡ ይጥራሉ። ስለዚህ መከራውም አልፏል። ክርስቶስ አንድ ጊዜ ራሱን መስዋዕት አድርጎ አንድ ጊዜ ወደ ሰማይቷ ኢየሩሳሌም በገዛ ደሙ በገዛ መስዋዕት ራሱ አቅራቢ ራሱ መስዋዕት ሆኖ ገብቷል። ድጋሚ አይገባም፣ ድጋሚ አይመጣም። ነገር ግን በክርስቶስ ኢየሱስ በስሙ በደሙ የኃጢአት ስርየት አለ። የተገለጠ የኃጢአት ስርየት በክርስቶስ ኢየሱስ ደም ብቻ ነው። ለሰዎች ነግረን የምናገኘው ልጅነት የለም። ለሰዎች ነግረን የምናመጣው የዘላለም ሕይወት የለም። ስለዚህ በስግደት የሚመጣ የለም። በቃ ሰዎች ሰግደው የኃጢአት ስርየት ያገኙ፣ የጌታ እራትን ትንሽ ቂጣና ወይን ቀምሰው የዘላለም ሕይወት ያገኙ። አለቀ። ለመታሰቢያው የጌታ እራትን ልናደርገው እንችል ይሆናል። ከዛ ውጪ ግን የዘላለም ሕይወትን የሚሰጥ ክርስቶስ ኢየሱስ ብቻና ብቻ ነው። ሰዎች ወደ እርሱ እንዳያዩ ግን መዓት መጋረጃ፣ ልክ ማህፀንሽን ምን ያህል መጋረጃ ተጋረደ፣ እንዴት እሳተ ነበልባል አልፈጀሽም ብለው እንደሚያዝሙለት ነው። ነገር ግን አይደለም። እርሱ ከኃጢአት በቀር እንደኛ ሆነ። መከራን በሰው ማህፀን ውስጥ ሊያመጣ አልመጣም። ስለዚህ ዘወር ሊሉ ይገባል። ከሰዎች ድጋፍ በሰዎች ከመታመን ወደ ክርስቶስ ሊመጡ ይገባል። ሸምበቆን ከመደገፍ ወደዚህ ሊመጡ ይገባል። ምናልባት ድምጼ ይሰማ ይሆን? ተቋርጦ ከሆነ እስቲ ትነግሩኛላችሁ። ይሰማል? ይሰማል? ሰላም ይሰማል። እሺ፣ ምናልባት እንትኑ ሲቋረጥ ምናልባት ቆሞ ከሆነ ብዬ ነው። በክርስቶስ ኢየሱስ አምነው ይድኑ ዘንድ አብ አንድ ልጁን ሰጥቷል። የኃጢአት ስርየት ሉቃስ ወንጌል ምዕራፍ 24 ቁጥር 7 ለአሕዛብ ሁሉ የሚሰበከው በስሙ ሰዎች የኃጢአት ስርየትን እንዲያገኙ ነው። በስግደት የኃጢአት ስርየትን የሚያገኙ ከሆነ ክርስቶስ በከንቱ ሞተ። ስግደት መስገድ እሱ መምጣት አያስፈልገውም ነበር። በስግደት የሚገኝ ቢሆን ከአብ ዘንድ የምንታረቅበት ብቸኛ መንገድ ክርስቶስ ኢየሱስ ነው። ልጅነትን የምናገኝበት ብቸኛ መንገድ ደግሞ በየዓመቱ በጀት በየመስሪያ ቤቱ እንደሚወራረድ የምናወራርደው ዓመት እየጠበቅን በስግደት የምናወራርደው ኃጢአት የለንም። መሐሪ ነው። በስሙ የኃጢአት ስርየት አለ። በደሙ ከኃጢአት ሁሉ እንነጻለን። ሁሉ ነው የሚለው። ከየትኛውም ኃጢአት የሚያነጻ የክርስቶስ ደም ነው። ደግሞ መጥቶ መከራን ተቀብሏል። ዋጋችን ተከፍሏል። ድጋሚ ማስከፈል፣ ዓመት በመጣ ቁጥር ድጋሚ ማስከፈል። ብዙ ሰዎች ወገባቸው እያመማቸው መቋሚያ ይዘው የሚንቀጠቀጡበት፣ ሽማግሌ እናት አባቶቻችን እየወደቁ እየተነሱ የሚውሉበት ጉዳይ የለም። ጠብታ ነገር የለውም።
በቃ በክርስቶስ ኢየሱስ ያመነ የዘላለም ሕይወት አለው። ያላመነ ግን አሁን ተፈርዶበታል። ቤተክርስቲያኒቱ ይሄንን ወንጌል ለምን ሸፈነችው ብለን ስንል የገቢ ምንጭ ስለሆነ፣ ሌሎች አማልክቶችን መሰብሰብ፣ ሌሎች አዳኞችን መጥራት፣ ሌሎች ዝክሮችን ማድረግ፣ ሌሎች መስዋዕቶችን መሰዋት እነኚህ የገቢ ምንጭ ስለሆኑ ጧፍ ሸክም ጧፍ ሰተን የመንግስተ ሰማያት በር አይከፈትም። የታሸገ ሻማ ይዘን ሄደን አይከፈትም። በክርስቶስ ኢየሱስ ደም ብቻ ወደ አብ መግባት ሆኖልናል። አለቀ። ዛሬም የምንላችሁ ዘመን በመጣ ቁጥር እሺ በየዓመቱ የምን ድግግሞሽ ነው? የምን በዚህ ቀን ገብቶ እውነት ለመናገር ክርስቶስ ኢየሱስ ከሞት የተነሳበት ቀን ነው ከተባለ ያ ቀን ለምንድን ነው የሚዛባው ነው ጥያቄው። ያ ቀን ከሆነ እውነት ፋሲካ የዛ ቀን ከሆነ አንዴ ሚያዝያ 4 ላይ አንዴ ሚያዝያ 9 ላይ እንዴት ሊሆን ይችላል? አመቱን ነው የምናስበው ከተባለ ያንን ቀን እንዴት ሊለቀው ይችላል ነው ጥያቄው። እሺ ተነሳ፣ ቀኑ ላይ አይደለም ችግሩ፣ መነሳቱን አምኖ መቀበል። ለኔ ነው ዋጋ የከፈለው፣ ድጋሚ ልከፍል አይገባኝም። ምግብ ቤት ገብተን ድጋሚ እንደማንከፍለው ሁሉ ሌላ የከፈለልን አካል ካለ አመስግነን ወተን እንደምንሄድ ዛሬ የምን ዋጋ ነው የሚከፈለው ነው ጥያቄው። ዛሬ የምን ረሃብ አድማ ነው? እውነት ጾም ነው? ምንን በማስመልከት ምን ለመቀበል ምን ለማግኘት? የዘላለም ሕይወትን ለማግኘት ነው? የኃጢአት ስርየት በዚህ መንገድ አለ? በቅጠል መታ ተደርጎ የሚወርድ ኃጢአት አለ? ቅድም መምህር እየተናገሩ ነበር። እውነት ያ ነገር ያነጻል ሰዎችን? መስገድ የማይችሉ ደካሞችስ ኃጢአታቸው እንዳለ ተከርኖ ሊቀመጥ ነው እነሱ ጋር? ኔቨር። በቃ ሰው ባመነ ቅጽበት ኃጢአቱን ይቅር ሊለው የታመነ ጌታ ነው። ስለዚህ የተደረገልንን ያ የተከፈለውን ቤዛነት ዋጋ ማሳጣት አይገባም። ቤተክርስቲያኖቱ ትኩረት ሰጥታ ወደ ወንጌል ዞር እስካላለች ድረስ ይሄ በከንቱ እየተነዳ ያለ ህዝብ፣ በጨለማ እየሄደ ያለ ህዝብ ብርሃን አያይም። በቃ ለምን ዋጋ ማስከፈል ፈለጉ ካልን የገቢ ምንጭ ነው። እያንዳንዱ አይነት አካሄድ መጽሐፍ ቅዱሳዊ የሆነ አካሄድ በሙሉ የገቢ ምንጭ ስለሆነ የእንጀራ መብሊያ ስለሆነ ነው። ስለዚህ ከነዚህ አይነት ነገሮች ደግሞ ህዝቡ ሊነቃ ይገባል። ይሄንን ወንጌል ሊሰማ ይገባል። ምንድነው የሚለው መጽሐፍ ይለኛል ወይ? በየዓመቱ ሐዋርያት ተሰብስበው በቃ አሁን 40 ቀን ቀርቶታል ወደ ጾም እንግባ ዳይ ቀጥሉ ተብሎ ነው ወይ የሆኑት? ተበተኑ እኮ በቃ ከሐዋርያት ሥራ ምዕራፍ 7 ጀምሮ ወንጌልን እየሰበኩ ዞሩ፣ ስለ ክርስቶስ እያወሩ ዞሩ። ዛሬ ወንጌልኛ ጋር ደረሰ። 3000 ዓመት አስከብራለች፣ ወንጌልን ሰብካለች፣ የሚተካከላት የለም የተባለች ቤተክርስቲያን ጎረቤት ደቡብ ሱዳን ሄዳ ሰብካለች ወይ? ከጨለማ ታድጋለች ወይ? በአገሪቱ ውስጥስ ወንጌል ስፋቱ ምን ያክል ደርሶት ነው? ሰው ምን ያህል ድኗል? በክርስቶስ ኢየሱስ አምኖ የዘላለምን ሕይወት አግኝቷል ወይ? ረጅም ዘመን ስላስቆጠረ አንድ የእምነት ተቋም ትክክለኛ አያደርገውም። ዛሬም ገና ጌታን የሚቀበሉ ሌሎች ሀገሮች አሉ በጨለማ ያሉ። ሶዋት እነኚህ ሰዎች ትላንትና ነው የተቀበሉት ተብለው መናፍቅ ሊባሉ ነው? እውነት መናፍቁ ማን ነው? የእግዚአብሔር ቃል ያላለውን ያላወራውን ያልተናገረውን የሚናገሩ ወይስ የእግዚአብሔርን ቃል የሚናገሩ ናቸው? ጳውሎስን እኮ የናዝራውያንና የመናፍቃን መሪ ሆኖ አግኝተነዋል አሉ። የሀገራችን ፈሪሳውያን ደግሞ ወንጌል ሲሰበክ ይሄ ሰውዬ የናዝራውያን መሪ ነው፣ ይሄ መናፍቅ ነው ተብሎ ጣት ይጠቁማሉ። ማን ነው መናፍቁ? ኢየሱስ ክርስቶስ ጌታ ነው ብሎ የተናገረው ነው መናፍቅ? ወይስ ያልተጻፈ ያልተደረገ ላሞች ሁሉ ኦርቶዶክስን ያምናሉ ብሎ የሚናገረው ነው? ላሞች ሁሉ የእግዚአብሔር ተከታይ ናቸው ብሎ የሚያስተምር መናፍቁ የቱ ነው? የቱ ነው መናፍቁ?
ሳር በቀለባቸው ዛፍ በቀለባቸው መምሬንትና ሲጸልዩ በአባንትና ሲጸልይ ይሄ ነው ወይ መጽሐፍ የሚለን? ይሄ ነው ወይ መጽሐፍ ቅዱስ ሲገለጥ ዛፍ በቀለ አባ ኪሮስ ላይ አንገቱ ላይ በቀለ? እንደዚህ አይነት ተረት እስከ መቼ ነው የሚያስኬዳችሁ? እንደዚህ አይነት ይሄ በቃ ሰው ሲሰማው እንኳን ህፃናት እንኳን ሊያምኑት የማይችሉት ተረት ነው ወይ የሚያሳምነው? ክርስቶስ ኢየሱስ ዋጋ ከፈለ፣ በቀራንዮ መስቀል ተሸክሞ ስለናንተ ዋጋ ከፈለ የሚለው ነው የሚያሳምነው? ወይስ ሳር በቀለ ዛፍ በቀለባቸው ያንን ነቅለው ተነሱ? እንደዚህ አይነት ተረት ምን ያጋድመዋል ሰውየው ራሱ ሲጀመር? እንደዚህ አይነት ተረት እንደዚህ አይነት በቃ መጽሐፍ የማይሰለቻቸው ያንን ማናገር የማይሰለቻቸው ትውልዶች ናቸው ያሉት አሁን። በቃ ይሄንን ልትተውት ይገባል። ለመሪዎቻችሁ ንገሯቸው። እንደዚህ አይልም መጽሐፍ። ስለ ክርስቶስ ነው የሚያወራው። ወንጌል ስለ ልጁ ነው። ሮሜ 1 ወንጌል ስለ ልጁ ነው ይላል። ወንጌል ስለ እናቱ ነው አይልም። ወንጌል ስለ ሰዎች ነው አይልም። ወንጌል ስለሆኑ ሆነ ወቅት ስለተነሱ ነው አይልም። ወንጌል ስለ ልጁ ነው። ወንጌል ስለ እስጢፋኖስ አይደለም። እስጢፋኖስ ወንጌልን ሰርቷል በትክክል። ወንጌል ግን ስለ እስጢፋኖስ አይደለም የተጻፈው። ወንጌል በክርስቶስ ኢየሱስ አምነው ሰዎች ይድኑ ዘንድ በዛ ውስጥ ስላለፉ ሰዎች ተጽፎ ሊሆን ይችላል። ዋናው አስኳሉ ግን ኢየሱስ ክርስቶስ ነው፣ የዘላለም ሕይወትን ሊያሰጥ የሚችለው። ተራራ ላይ ወጥቶ ቤተክርስቲያንን እዛ ደርሶ ስለመጣ የአቴንዳንስ አምላክ አይደለም እግዚአብሔር። አይመዘግብም አቴንዳንስ። ምን ሰምቶ መጣ? በምን ታንጾ መጣ? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንደሚል ያንን ሰምቶ መዳንን ይጠይቃል። ያንን ሰምቶ በክርስቶስ ኢየሱስ ማመንን ይጠይቃል። እኔ አንድ ፔጅ አይቻለን ስለ ማርያም እንመሰክራለን። ማን መስከረልኝ አለ? ምስክሮቼ ትሆናላችሁ ያለው ኢየሱስ እንጂ ማርያም ምስክሮቼ ትሆናላችሁ አላለች። አልወጣትም። የተከበረች ብጽዕት ናት እሷ። በቃ ግዳጇን ጨርሳ በሰላም ተሰናብታለች። በቃ ስለ እኔ ትነግሩኛላችሁ አላለችም። አልወጣትም። በቃ ብጽዕት ይሉኛል፣ ይሄ ነገር ወደ እኔ መጥቷል፣ ስለዚህ ጸጋው ረዳኝ፣ በቃ የማይሆነው ነገር በእኔ ሆነ፣ እግዚአብሔር መረጠኝ አለች። በቃ አለቀ። ከዛ ውጪ ግን ወደ እኔ ኑና እኔ እነግርላችኋለሁ። የጭንቅ ደራሽ የጭንቅ አማላጅ ምናምን እያልክ በቃ ሰዎቹን አይምሯቸውን አትሙሉ። በቃ ህማማት ነው በዚህ ቀን። አዎ አሞታል፣ ታሟል። ሰው ታዲያ ዛሬኛ መታመም አለብን እንዴ? ባዶ እግር መሄድ አለብን? ስለኔ እኮ የደከመው ለዚህ ነው። እኔ ዋጋ ስለማልከፍል ስለማልችለው ነው እኮ። 40 ቀን መጾም ስለማልችል እሱ ጾመልኝ፣ አለቀ። አገልግሎት መጀመር ስለነበረበት ጾም፣ አለቀ። መስቀል ላይ መውጣት ስለማልችል እሱ ወጣልኝ፣ አለቀ። እኔ እንዳላፍር እርሱ እርቃን ሆነ፣ አለቀ። ስለዚህ እኔ እንዳልወጋ እሱ ተወጋልኝ። እኔ ምን ማድረግ ነው ያለብኝ? በእርሱ ማመን። በላከው እንድታምኑ ነው። የእግዚአብሔርን ስራ እንድንሰራ ምን እናድርግ ሲሉ በላከው እንድታምኑ። እግዚአብሔርን እኮ እናምናለን የሚሉ ሰዎች ናቸው እነኚህ ሰዎች፣ ግን በላከው ሊያምኑ አልፈለጉም። ዛሬም በሀገራችን ያለ ፈሪሳውያን እግዚአብሔርን እናምነዋለን። ኢየሱስ የሚባለውን ስሙን አታንሱ። የማን የመምህር ከሌ የምንትና ከሌ የአባ ከሌን ስም አንሱት። ኖ የአባ ከሌ ስም ምንም አያደርግም። አብሮ አፈር የሚገባ ነው። ከስም ሁሉ በላይ ስም የተሰጠው ክርስቶስ ኢየሱስ ነው። ዋጋ የከፈለ እሱ ነው። የተወጋ እሱ ነው። የተቸነከረ እሱ ነው። ሞትን ደግሞ ድል አድርጎ ብቸኛ የተነሳ። ሌዋውያን ሞት ከለከላቸው። ለዘላለም ካህን መሆን አልቻሉም። እሱ ግን ለዘላለም ካህን ሆነ፣ ለዓለም ካህን ሆነ። እነኛ ለእስራኤል እንኳን ካህን መሆን አልቻሉም፣ ሞት ገደባቸው። ኢየሱስ ግን ለዓለም ካህን ሆነ። ሊቀ ካህናችን ኢየሱስ ወደ አብ ገባ፣ በገዛ ደሙ ገባ። ስለዚህ ሞቱና ትንሣኤውን የሆነ ሰዓት ላይ የምናስበው፣ ከዛ በኋላ ፈንጠዝያ፣ ከዛ በኋላ ድራፍት የምናጋጭበት አይደለም። ከዛ በኋላ የድራፍት ብርጭቆ መነቅነቅ አይደለም። ከዛ በኋላ የሆነ ቢራ ማንተን ማጋጨት አይደለም። ኖ እሱ ለዛ አይደለም የመጣው። ብፌ ጠረጴዛ ላይ እንዲሞላ አይደለም። በዚህ ያለን ክርስቲያኖችም ልብ ልንል ይገባል። ኢየሱስ ከመብልና ከመጠጥ በላይ ነው። ኢየሱስ ከዚህ ይበልጣል። እኛ ከምናዘጋጀው ብፌ ይበልጣል። ትኩረታችን ምግብ ላይ ሊሆን አይገባም። የትንሣኤ ዕለት ቤተክርስቲያን ምናምን ይዘጋል። ለምንድን ነው የሚዘጋው? የዛን ቀን መጾምና መጸለይ ነው እንጂ አሜን ሃሌሉያ እያልን መዋል ነው እንጂ ያለብን።
ሃሌሉያ ነው እንጂ የሚባለው ሆኖ ከሆነ የዛ ቀን ግን መቼም ይሁን ሁሉ ጊዜ ፋሲካችን ኢየሱስ ታርዶልናል። አመት ጠብቀን የሆነ ሴሌብሬሽን ግንቦት 20 ምናምን እንደሚከበረው የመስከረም 2 ድሮ እንደሚከበረው እንደዛ እኮ አይደለም። የህዝብ በዓል አይደለም እኮ። ኢየሱስ ሁሉ ጊዜ አዲስ ነው። ሁሉ ጊዜ ማለዳ ማለዳ እርሱ አዲስ ነው። ስለዚህ የሆነ ቀናት ጠብቀን በዚህ ሳምንት ታሞ ነበር፣ በዚህ ሳምንት መሳለም አይቻልም፣ በዚህ ሳምንት ከዚህ ሰዓት በፊት ማረድ አይቻልም፣ ከዚህ ሳምንት እውነት ስለ ማረድ አሁን ይጨንቀዋል? ስለ በሬዎች ይገደዋልን አላለንም እንዴ መጽሐፍ ሲናገር? የሚያበራየውን በሬ አፉን አትሰር ካለ በኋላ ኢየሱስ ስለ በሬዎች ይገደዋል? ዛሬስ ስለ መብል ይገደዋል እንዴ? ዛሬስ እኛ ስለምናዘጋጀው ብፌ እሱ ቆሞ ዋው እንዴት አይነት አዘጋጁት፣ እንዴት አከበሩኝ፣ አረዱልኝ። ሲጀመር ልናርድ የሚገባን ነገር የለም፣ ታርዶልናል። ፋሲካን የት እናውቀዋለን? እኛ አይሁድ አይደለንም። ሲጀመር ከግብፅ አልወጣንም። እኛ ነፃ የወጣነው ከህማም፣ ከሞት፣ ከእስራት፣ ከዘላለም ጥፋት ነው የዳነው። ፋሲካ ማለት እሱ ነው። ለአሕዛብ ፋሲካ ኢየሱስ ብቻ ነው። ለአሕዛብ ፋሲካ ከግብፅ መውጣት አይደለም። ይሄ የባዕድ አምልኮ ነው። በቃ ፋሲካችን ኢየሱስ ነው። ኢየሱስ ደግሞ የታረደው በዓመት አንዴ እየጠበቅን የምናከብረው በዓል አይደለም። ከዛ ይበልጣል ኢየሱስ፣ ከዛ ያልፋል የኢየሱስ ያንን ክብር እንዴ ማንም ሊያየው በማይችል ብርሃን ውስጥ እኮ የነበረውን ክብሩን ትቶ ወረደ ነው የሚለው። እሱ አይነገርም። መሳሳም ክልክል ነው፣ እንትን ክልክል ነው፣ እንትን ተፈቅዷል። ሰው የሚያወጣው ህግ በሙሉ ሰው ትከሻን የሚያጎብጥ ነው። ያቺ 18 ዓመት ጎብጣ የነበረች ሴትዮ እንኳን እንደሷ አልጎበጠም። ይሄ ህዝብ ከሷ በላይ ነው የጎበጠው። እሷ እንኳን እንደዚህ አልጎበጠችም። በቃ የሚያመጡትን ሸክም በዚህ ሰዓት ጀምሮ እንደዚህ ማድረግ ክልክል ነው፣ እንደዚህ ማድረግ ማን አለህ ነው ጥያቄው። ጳውሎስ ነው ያለው። ሲጀመር ማሳለም ራሱ ከየት አምጥተህ ነው የምታሳለሙ? ምንድነው? ከበሩቅ አይተው ተሳለሙት አለ፣ አለቀ። ሊያገኙት አልቻሉም፣ ፈለጉት ነው እንጂ ይሄ መተህ የምትሳለመው እንጨት አምጥተህ አይደለም። ከዛ ይበልጣል ኢየሱስ፣ ከዛ ይበልጣል ያዋጋ። ያግርፋቱ እንዲቀልድ አይደለም። እናንተ እንደምትጫወቱበት ረግጣችሁት እንደምታልፉት አይደለም። ደሙ ከኃጢአት ሁሉ ያነጻል። ዛሬም ትኩስ ነው። ዛሬም ሰዎችን ሊያስገባ የሚችለው እሱ ነው። አቅም ያለው 300 ሰገደ፣ አቅም የሌለው ስንት ሊሰግድ ነው? ምንም በቃ ጎንበስ ቀና ማለት የወገብ ህመም ያለው ምን ሊሆን ነው? 400 ስገድ ትለዋለ፣ 40 ስገድ ትለዋለ። ያ ሰውዬ ነፃ ወጣው ብሎ ይሄዳል። ነገ ግን ሲኦል አፏን ከፍታ ትጠብቀዋለች። ኖ በቃ አምልጥ ነው፣ አምልጥ። ሲኦል አፏን ከፍታ የምትጠብቀውን ህዝብ አታታለው። 40 ስለሰገደ የመንግስተ ሰማያት ወራሽ አይደለም አይልም መጽሐፍ። በቃ ክርስቶስን ተቀበሉት፣ ተቀበል። አልቀበል ያለው ህዝቡ እኮ እግዚአብሔርን አይደለም። እግዚአብሔርማ የሁሉ አምላክ እንደሆነ ሁሉ ሊያቅ ይችላል። ነገር ግን ክርስቶስ የአብ የእግዚአብሔር ልጅ ሆኖ እንደመጣ ዋጋ እንደከፈለ ነው መቀበል ያቃተው። ስለዚህም ነው እኮ ዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሰብስበኸው በማይገባው ግዕዝ ቋንቋ ዝም ብለህ ቆይተህ ሰውየው በቃ ተዳክሞ ወገቡ ተልፈስፍሶ ቤት ስለገባ አይድንም፣ አለቀ። 3 ቀን እዛ ምንትን ላይ ዛፍ ስር ስለቆመ አይድንም፣ አለቀ። የሚያድን አንድ አለ፣ የተገለጠ ክርስቶስ ኢየሱስ ይባላል። የሚያስመልጥ እሱ ብቻ ነው። ሌሎች ስላልቻሉ እና አባንትና ስላልቻሉ እሱ መጣ። በቃ አለቀ። እነሱ ደግሞ መካከለኛ ሊሆኑ አልቻሉም። ብዙ ሰው አለ፣ አንድ እግዚአብሔር አለ። በሰውና በእግዚአብሔር መካከል ኢየሱስ ክርስቶስ አለ። በቃ ስለዚህ ኢየሱስ በዓመት አንድ ጊዜ የተፈጸመ ጉዳይ አይደለም የሚያወራልን። በቃ ያ ድነት ለዘላለም ይሰራል። የሆነ ወራት ጠብቀን ሴሌብሬሽን አይደለም፣ የሆነ ሴሌብሬት የምናደርገው ጉዳይ አይደለም። ሁላችን ክርስቲያኖች ልብ ልንል የሚገባን ከድግስ ያልፋል ነው። በቃ እነሱ ስላረዱ እኛ ተጋድለን የምናርድበት፣ እኛ ደም የምናፈስበት፣ ይሄ እንደውም ባዕድ አምልኮ ነው። አለቀ። እወቁት። ከፈለጋችሁ አንድ ቀን ቀደም ብላችሁ፣ ከፈለጋችሁ አንድ ቀን አሳልፋችሁ ረዱት፣ ችግር የለውም። ግን ሰዎች እያረዱ ከሚያከብሩት ጋራ ትብብር አያስፈልግም። በቃ እኛ ከታረደው በግ ከኢየሱስ ጋር ነው ጉዳያችን።
አለቀ። ይሄ በዘልማድ ከሚደረግ ነገር መውጣት ያለበት ነው። ይሄ ትውልድ ከዘልማድ መውጣት አለበት። ሰዎች በብልሃት ከፈጠሩት ተረት መራቅ አለበት። በቃ እንዲህ ከተደረገ እንዲህ ይሆናል፣ እንትን ከቀመስክ ጉድ ፈላ። ወተት በነካው ማንኪያ ተማስሎ ቢጠጣ ዛሬ ጉድ ፈላ፣ በቃ ጾሜ ገደፈ ይላል። ድራፍቱን ግን በላይ ሲጨልጠው ጾሜ ገደፈ አይልም፣ ይጨልጠዋል። የቱ ነው የሚበልጠው? የቱ ነው የእግዚአብሔርን ክብር ሊያሳጣ የሚችለው? በሰዎች ዘንድ ያለውን ክብር ሊገፋ የሚችለው ማን ነው? የትኛው ነው? ወተቱ ነው? እውነት ይሄንን ይመስላችኋል? እውነት እግዚአብሔር በዚህ ጉዳይ ላይ ነው ሐሳቡ? እውነት ስለ አንድ ልጁ ይሄ ነው የሚያስጨንቀው? እውነት ጾም ይሄ ነው? እውነት ስግደት ይሄ ነው? እውነት ይሄ ነው? እግዚአብሔር መንፈስ ነው፣ የሚያመልኩትን በእውነትና በመንፈስ ሊሰግዱለት ይገባቸዋል። የሚሰግዱለትም ስግደት በስጋ አይደለም። ስግደቱ ምንድን ነው? የዘላለም ሕይወት ማግኛ አይደለም። የዘላለም ሕይወት የሚሰጥ ኢየሱስ አለ። የሀገራችን ፈሪሳውያን ቀሚሳቸውን አስረዝመው ለገዛ ጉዳያቸው ማቴዎስ ወንጌል ምዕራፍ 23ን ሙሉ ለነሱ ነው የተጻፈው። አለቀ። ለሀገራችንም ፈሪሳውያን ጭምር ነው የተጻፈው። በቃ የራሳቸውን ጉዳይ ብቻ የሚያስፈጽሙበት አንቀጽ ነው። ከዛ መውጣት አለባቸው። ከዛ መውጣት ኢየሱስ ጌታ ነው ብለው በአንደበታቸው እስከሚናገሩ ድረስ ሰው አምኖ ሌሎቹን አራግፎ ወደ ኢየሱስ ዘወር እስከሚል ድረስ እግዚአብሔር ይችን ምድር አይባርካትም። እውነት ነው የምነግራችሁ። በቃ አዙሪት ውስጥ ነው። የሴርን ተራራ መዞር ነው። ለምን? እግዚአብሔርን እናውቀዋለን ያለ ሰው ልጁን አይገፋም። እግዚአብሔርን እናውቀዋለን ያለ ሰው ሌላ አማላጅ አይፈልግም። እግዚአብሔርን እናውቀዋለን የሚል ሰው ሌሎች ባዕድ አምልኮችን አይጨምርም። ሌላ ስርዓትና ሕግ በሰው ትከሻ ላይ ተብትበው አይጭኑም። ስለዚህ ዋናውን ትተው ይሄ የተገፋውን ክርስቶስን ወደ ቤቱ ያስገቡት። በገዛ ቤቱ የተገፋው የቀኖች ሁሉ አባት የሆነው የቀኖች ሁሉ ፈጣሪ የሆነው የቀኖች ሁሉ ሰሪ የሆነውን እርሱን መሾም ያስፈልጋል። ስለዚህ ስግደት በሕማማት የሚባለው ይሄ ሰሞኑን ሕማማት ስለሚሉት ነው አይልም። የትኛውም ሐዋርያ ይሄ ሕማማት ነው ከዚህ ጊዜ ጀምሮ እስከዚህ ቀን ድረስ አደራችሁን አንድ መስመር መጻፍ ያቅተዋል? እውነት ይመስላችኋል? ይሄ ነው። ዶሮ እንትና ይሁዳ ሊሸጠው ሲል ዶሮ ሰምቶ ለኢየሱስ ነገረው። እንደዚህ አይነት ተረት፣ እንዲህ አይነት ቀልድ አምልጥ፣ ኢየሱስን አምልጥ አለው። አረ ያሳፍራል። ያ ዶሮ በቃ እኔ እስከመጣ ድረስ አትታረድም አለው። የት ነው የሚኖረው ያ ዶሮ? እንደዚህ አይነት የሕማማት ተረት አለ እንዴ? እንደዚህ አይነት ተረት ያ ዶሮ ተቁጭ ብሏል። በቃ ሄዶ ተው ይሁዳ ተው ይቆጫሃል በኋላ አለው። እውነት ይሄ ሕፃን ልጅ እንኳን ብንነግረው ይቀበላል? ይሁዳ ተው ጌታህን አሳልፈህ አትሽጥ እያለ ተከተለው። እንዲህ አይነት ተረት እንዲህ ምን ለማን ነው የሚበጀው? እንዲህ አይነት በቃ ይሄ መቀላመድ ነው ብለው መቀላመድ ነው። ያ ዶሮ አለ እኔ እስከመጣ ድረስ የዶሮች አለቃ ትሆናለህ። የት ነው የዶሮ አለቃ? በቃ ይሄ እልቅና ምናምን ስለሚመቻቸው እዚህ ጋር ያመጡና ዶሮውም ላይ አለቃ የለም። እንደዚህ አይነት ተረት የለም። እባካችሁ ከተረት ውጡ። እባካችሁ ይሄንን ደሙን አትግፉት። ደሙ ፈሶለታል ካላችሁ ስለ ዶሮ አይገደውም። እሱ ዶሮ ነግሮት አይደለም። ኢየሱስ እንደሚሸጠው እኮ እያወቀ እግሩን አጥቦታል ይለናል መጽሐፍ። ግን ዶሮ መጣና አንተ ስለነገርከኝ ጥሩ በቃ አይዞህ፣ አትታረድም፣ አይዞህ፣ አትሸጥም፣ አትለወጥም፣ ስለዚህ እኔ እስከመጣ ትቆያለህ አለው። መጽሐፈ ዶሮሆ ይልሃል መጥቶ። እውነት ስለ ዶሮ ይገደዋል? ኢየሱስን ያመጣው የዶሮ ጉዳይ ነው? ዶሮን ለዘላለም ለማኖር ነው የመጣው? ለምን በሰይፍ የሊቀ ካህናቱን ባሪያ ጆሮን የቆረጠውን ጴጥሮስን ለምን እስከ ምጽአት ድረስ እንዲቆይ አላረገው? ተጋድሎለታል እኮ ኢየሱስ ጴጥሮስ። ግን ያ ነው ወይ ጉዳዩ? ከዛ ይበልጣል እኮ ኢየሱስ ይበልጣል ስንል እኮ ኢየሱስ የማይተካ ዋጋ ለኛ ከፍሎልናል ነው። ጎንበስ ቀና በማለት የዘላለም ሕይወት የምናገኝ ከሆነ ጎንበስ ቀና በማለት ዓመት የሰራነው ኃጢአት የሚወራረድ ከሆነ ምን አደከመው? እሱ ምን አደከመው? ለምን ደከመ? ለምን ያን ሁሉ ዋጋ ከፈለ? ያ ሁሉ ጅራፍ ለምን አረፈበት?
ያ ሁሉ ውርደት ለምን መጣ? በሸላቾቹ ፊት ለምን ዝም አለ? የሚናገረው አጥቶ ነው። ዋጋ ተከፍሎለታል። ይሄንን ህዝብ ነጠላ ጠምጥሞ ስለመጣ ብቻ በቃ የፈለከውን ጭነህበት አጎንብሶ እንዲሄድ አታድርገው። በቃ ንገረው፣ ወንጌል ንገረው። የሚያድን ኢየሱስ ነው። ወደ እርሱ ዘወር በል። ወደ ከሌ ሳይሆን ወደ እሱ ዘወር በል። መጽሐፍ እንዲህ ይላል፣ የሉቃስ ወንጌል እንዲህ ይላል በልና ተርትረህ ንገረው። አለቀ። ሰውየው የሰማው ቃል ይሰራል። ከዛ በኋላ ወደዚህ ጌታ ይመጣል። ዛፍ በቀለባቸው ስትለው ዛፍ ስለ ዛፍና የሆኑ ሰውዬ ተኝተው ዛፍ እንደበቀለባቸው አንገታቸው ላይ እሱን ስታወራለት ኢየሱስ የተባለውን ያንን አዳኝ ይረሳዋል። በቃ ከአይምሮ ይጠፋል። ምን ያደርግለታል? ዛፍ በቀለበት አንገቱ ላይ ስትለው በቃ ያንን እያሰላሰለ ወደ ቤቱ ይመጣል። የአባ ኪሮስን ጉዳይ እንዴት አድርጎ በቃ እንትን ድግስ እንደሚደግስ እንኩሮ እንዴት እንደሚያነኩር ጠላ እንዴት እንደሚጠምቅለት ስለሱ ብቻ እያወራ ይመጣል። ስለ ጊዮርጊስ ስትነግረው ስለ ጊዮርጊስ እያሰበ ይመጣል። በቃ እንዴት እንደታደገኝ እያለ በቃ እሱ ያዳነኝ እሱ ነው፣ ያስመለጠኝ እሱ ነው እያለ ይመጣል። ጊዮርጊስም እኮ እውነት እሱ እዚህ ምድር ላይ ኖሮ ከሆነ እኮ የሱ አምላክ ያንተም አምላክ ነው፣ እኩል ናችሁ። አለቀ። በቃ አለቀ። ስለዚህ ወደ እግዚአብሔር ቃል ዘወር በሉ። ወንጌሉ ይገለጥ። ከተረት ውጡ ነው የምንለው። አመት እየጠበቀ የሚተረት ተረት በቃ የሆነ በዚህ ቀን የማይመለከተንን ጾም እኮ ነው። በቃ ምን ይመለከታል ነው። በቃ ኢየሱስ ጾሞታል። አዎ ኦኬ ቴንኪው አለቀ። ምን ይፈልጋል ከኔ? ምስጋና። ቀጥሎስ በሌላ ጉዳይ እንድጾም ይፈልጋል። አለቀ። እሱ የጾመውን ደግሜ እንድጾመው ጋፕ ተፈጥሮ ቁጭ ብዬ የምጠብቀው የለም። በዚህ ቀን ይገባል፣ በዚህ ቀን ይፈታል። የዚህ ሁሉ ሰው ሐሳብ እንዴት አንድ አይነት ሆኖ 40 ቀን ሊጾም ይችላል? ግማሹ እኮ 20 ቀን ጾሞ ሊጨርስ ይችላል። ከእግዚአብሔር ጋር ያለውን ግንኙነት የወሬውን እዛ ጋር ያለውን ንግግሩን ሊጨርስ ይችላል። ግማሹ 30 ቀን ሊፈጅበት፣ ግማሹ 50 ቀን። ግን በዚህ ቀን ጀምረህ በዚህ ቀን ታበቃለህ። ምን የረሃብ አድማ። ከዛ ይበልጣል ኢየሱስ። መጀመሪያ የሚቀድመው እሱን እጅ ዘርግቶ መቀበል። አንተ ስለኔ ሞተሃል፣ ዋጋ ተከፍሎልኛል። እኔ በወጣ በወርድ እንኳን አልችለውም። በዛፍ ስር ሾልኬ የዘላለም ሕይወት አላገኝም። በድንጋይ መካከል ሾልኬ አላገኝም። በቃ የዘላለም ሕይወት የማገኘው ባንተ ነው። ውሃ ውስጥ ወርውሬ ወጥቼ ከውሃ ውስጥ ስለወጣሁኝ አላገኘውም። በቃ ይሄንን ሰው መገንዘብ አለበት። ወደ አዳኙ መዞር አለበት። ስግደቱ የሚያስፈልገው ለእግዚአብሔር በእውነትና በመንፈስ እንሰግድለታለን። አለቀ። የዘላለም ሕይወት ግን ስለሰጠን እንሰግድለታለን። ሊሰጠን አይደለም እንሰግድለት፣ ስለተሰጠን ልናመልከው ይገባናል። አዎ ልንጾም ይገባናል። አዎ ልንሰግድ ይገባናል። አዎ ግን በዓመት አንዴ ኃጢአት ለማወራረድ የምንጾመው ጾም የምንሰግደው ስግደት የለም። ጥቂት ቂጣና ጥቂት ወይን ጠጥተን የሚጠፋ ኃጢአት የለም። ነበረ፣ ቁርባኑ ነበረ፣ ዛሬም እኮ ይኖራል። አለቀ። ግንስ ያ ያድናል ወይ? ከየት አምጥታችሁት ነው? የሆነች ቂጣ በልቶ ሰው ያችን ይዘላለም የትም ሲዘል ኖሮ ሲያረጅና ወደ በቃ ሊሞት ሲቃረብ አምጥተው አፍ ውስጥ ይከታሉ። ከዛ እንደሱ እኮ መንገዱን ይዟል፣ እውነተኛውን መንገድ ይዟል። እንደዚህ ይላል እንደ መጽሐፍ ነው የሚያወራው ነው። ዮሐንስ ወንጌል ምዕራፍ 6 ስለሱ ነው የሚያወራው። አንተ የህይወት ቃል አለህ፣ ወዴት እንሄዳለን ያለው? የህይወት ቃል አለህ። አንተ ቂጣ ትሰጠናለህ፣ አንተ አሳ ትሰጠናለህ አይደለም ያለው። የህይወት ቃል አለህ። ስለዚህ ከክርስቶስ ዘወር የማንለው የህይወት ቃል ስላለው ነው። የህይወት እንጀራ ስለሆነ ነው። ይሄ የሚበላው ውጠነው የሆዳችን የሚቀመጠው ሳይሆን የሚያኖር የዘላለም ህይወት ውስጡ እንጀራ ስላለ ነው። ቴካዌ አይደለም። ስለ ቴካዌ አይደለም እዛ ጋር እያወራ ያለው። በቃ ቂጣ ከተባለ ስጋዬን ደሜን ብላን ካለ ቶሎ ወደ ቂጣ ይሄዳል። ውሃ ካለ የህይወት ውሃ ነኝ ሲል ወደ በቃ ጥምቀት ነው። ስለሱ አያወራም። ያላወራበት ቦታ መጥቶ ማውራት ተገቢ አይደለም። ስለዚህ ሕማማት የሚባለው ሳምንት ሰዎች የፈጠሩት በብልሃት ያስቀመጡት እንደዚህ ሁኑ ብለው ሰዎች ላይ የጫኑት እንጂ ሕማማት ሰዎችን ከዘላለም ሞት አያድንም።
ስግደቱ በሕማማት የተደረገው ስግደት የዘላለም ሕይወት አይሰጥም። የዘላለም ሕይወት የሚሰጠው ክርስቶስ ደሙን እንዳፈሰሰ አውቆ ሰው በስሙ የኃጢአት ስርየት ሲያገኝ ስሙ በሕይወት መዝገብ ሲጻፍ፣ በሕይወት መዝገብ ስማቸው ያልተጻፈ ሁሉ ወደ እሳት ባህር ተጣሉ። መጽሐፉን ማረጋገጥ ነው። ከዛ በኋላ ሰው ላይ ሸክም ማብዛት አያስፈልግም። ቃሉን እያነበበ እንደ ቃሉ እንዲኖር መተው ነው፣ መልቀቅ ነው። ስለዚህ ሕዝቤን ልቀቁ ይላችኋል። መልእክታችን ይሄ ነው። ያመልከኝ ዘንድ ሕዝቤን ልቀቅ። የተለያዩ ፈርዖኖች አሉ ሕዝቡን የያዙ። ስለዚህ በዓለም ላይ ያለም ሕዝቡን የያዘ ፈርዖን እንዲለቅ እግዚአብሔር ጥሪ ያቀርባል። ሁልጊዜ በወንጌል አማኞች በኩል ጥሪ ያቀርባል። በዳኑ ሰዎች በኩል ጥሪ ያቀርባል። በእግዚአብሔር ቃል በኩል ጥሪ ያቀርባል። ስለዚህ ልቀቁትና ሕዝቡ ይዳን። ሸክም አታብዙበት። 18 ዓመት ጎብጣ ትኖር ከነበረችው ሴት በላይ አታግቡጡት። ቀና ብሎ ወደ ላይ እንዲመለከት እርዱት። ስለዚህ እናንተም ይሄ ጌታ ወደ እናንተ በራችሁን እያንኳኳ ነው፣ አትዝጉበት። ስለዚህ አዳኙን ስበኩት። ስለ ማርያም እመሰክር ዘንድ አልተጠራሁም፣ ምስክሮች ትሆናላችሁ ያለው ኢየሱስ ነው። ስለዚህ ዛሬም ስለሱ እንመሰክራለን። ተባረኩልኝ አባቶች በዚህ ያሉ። ምናልባት እንግዲህ ጊዜ ወሰድኩ ይመስለኛል። ሌሎቻችሁን ጊዜ ተሻምቼ ከሆነ ምሕረት አድርጉ። ጌታ ኢየሱስ ዘመናችሁን ይባርክ። መሪጌታ መምህር ቆሞስ ነባ ማዛ ትንቢትም ቤቴልም ከዚህ ውጭም ያላችሁ በጌታ ፍቅር ሁላችሁን እንወዳለን። የምንናገረው ግን እውነታን እንደሆነ ሁሉ ሊያውቀው የተገባ ነው። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ዛሬም ትሰክራለህ፣ ነገ ናይት ክለብ ታድራለህ። ከዛ ደግሞ እንዲህ ነው የሚሆነው። እድሜ ልካችሁ እንዲህ ነው የምትሆኑ። ወደ ኢየሱስ ስትመጡ ነው ነፃ የምትወጡ። ስለዚህ የዛሬ ጥሪም ይሄ ነው። የሕማማት ስግደት ለምን አስፈለገ? ለምንድን ነው ሕማማት አሁን ብሉይ ኪዳን ላይ ነው ያለችው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሉይ ኪዳን ከትናንት እሁድ ከሰዓት በኋላ ጀምሮ ብሉይ ኪዳን ገብቷል። ብሉይ ኪዳን ገብቷል። እስከ መቼ ድረስ? እስከ መቼ ድረስ? እስከ ዓርብ ድረስ፣ እስከ ዓርብ ድረስ። ስለዚህ መስቀል ቅዳሜ ላይ የሆነ እንትን አለ። ቅዳሜ ስዑር የጌታ እራት የሚባለው ጸሎተ ሐሙስ የሚባል ነገር አለ። ነገር ግን ብሉይ ኪዳን ነው። ዛሬ ብሉይ ኪዳን ነው። የሚነበቡ ግን ወንጌላት ናቸው። የሚገርማቸው እኮ ይሄ ነው። የሚነበበው ወንጌል አለን የሚሉት ግን ብሉይ ኪዳን። እዝራን ስሙት። ሊቀ ሊቃውንት እዝራ የሚባለው የጎንደር ትናንት እየሰማሁት ነበረ። ከዛሬ ከሰዓት ጀምሮ ብሉይ ኪዳን ገብቷል ብሎ ሲያውጅ ነበረ። ብሉይ ኪዳን ገብቷል፣ መስቀል የለም። በብሉይ ኪዳን መስቀል መሳለም አልነበረም። ስለዚህ እኛም አንሳለምም። በብሉይ ኪዳን ክርስትና አልነበረም፣ እኛም ክርስትናን አናነሳም። እንዲህ እያለ ቅዳሴ አልነበረም፣ ዛሬም እኛም አንቀድስም። በብሉይ ኪዳን በስመ አብ የአብና የወልድ የመንፈስ ቅዱስ ስም አይታወቅም ነበረ፣ ዛሬም እኛም በስመ አብ አንልም፣ ክርያላይሶን ነው የምንለው እያለ አራት አይና የሚባል ሰው ነው። ስለዚህ ምናል ብሉይ ኪዳን ገብቷል። ብሉይ ኪዳን ገብቷል። የመጨረሻ የጨለማ ስራ ማለት ይሄ ነው። የመጨረሻ የውድቀት ጥግ ማለት ይሄ ነው። የውድቀት ጥግ ሰው አዲስ ኪዳን ላይ ቆሞ እንደገና አሁን ደግሞ ብሉይ ኪዳን መቼ ነው የሚሰቀለው? ኢየሱስ በየዓመቱ እየተሰቀለ በየዓመቱ ዓርብ ላይ አዲስ ኪዳን ሊገባ ብሉይ ኪዳን አዲስ ኪዳን የሚገባው ዓርብ ነው። እስከዛስ የሐዘን ልብስ አለ። ቁርባን የሚባል ፍታት የለም። አይገርማችሁም ወገኖቼ? እንደዚህ ባለ ስርዓት ነው የተያዛችሁ ኦርቶዶክሳውያን ወገኖቼ። ወደ ክርስትና እንድትመጡ እንጠይቃቸዋለን። ወደ ክርስትና ወደ ክርስቶስ እንድትመጡ፣ ክርስቶስን እንድትቀበሉ፣ በጌታ እንድትሆኑ፣ ከብሉይ ኪዳን ወደ አዲስ ኪዳን፣ ከጨለማ ወደሚደነቅ ብርሃን እንድትመጡ ጥሪያችንን እናስተላልፋለን ወገኖቼ። በብርሃን ስለሆን ነው ይሄን እየገለጥ ነው ያለ ነው። ብሉይ ኪዳን ላይ አይደለም። ብሉይ ኪዳን ኢየሱስ አልተሰቀለም ብሎ ማለት ዛሬ ላይ ኢየሱስ አልተሰቀለም ገና ብሉይ ኪዳን ነን ብሎ ማወጅ። ግን የምነበው መጽሐፍትስ ማቴዎስ ወንጌል፣ ሉቃስ ወንጌል፣ ወንጌላት፣ መልእክታት በሙሉ ይነበባሉ።
ስርዓቱ ግን ብሉይ ኪዳን ነን። ገና ብሉይ ኪዳን ላይ ነን ያለ ነው። አያችሁ፣ ይሄ ህይወት ነው እኮ። መስቀል መሳለም የተከለከለው ምንድነው? የለም መስቀል። ለምን? ብሉይ ኪዳን ነን። መስቀል አይሳለምም። ገና ክርስቶስ አልተሰቀለም። እና የክራችሁ ማተባችሁ ለምን አትበጥሱም? አንገታችሁ ላይ ያለው መስቀል ለምንድነው በሕማማት ጊዜ አሽቀንጥራችሁ ማትጥሉት? ክርስቶስ አልተሰቀለማ። ክርስቶስ አልተሰቀለማ። ጉራማይሌ የሆነ ነገር ነው እኮ። ግራ የተጋባች ቤተ ክርስቲያን፣ ግራ የተጋባች ቤተ ክርስቲያን፣ የምትይዘው የምትጨብጠው ያጣች ቤተ ክርስቲያን። አያችሁ፣ ባለፈው እንደነገርኳችሁ ሞሃያ ያሉ አንዳንድ ሽማግሌ ሞሃያዎች አሉ። አሮጊቷ ኦርቶዶክስ ይሏታል። አሮጊቷ ኦርቶዶክስ እንግዲህ በጣም ከማርጌታቸው የተነሳ እጃቸው ይታሰራል። ለምን? የራሳቸውን እዳሪም የራሳቸውን ሽንትም እንዳይጠጡ። ምክንያቱ ምንም ያውቁት ነገር የለም። ወደ ሕፃንነት ስለተቀየሩ እና አሮጊቷ ይሏታል። አንዳንድ አባቶች አሮጊቷ ቤተ ክርስቲያናችን ይሏታል። እውነት ነው እኮ ይሄ። አያሳፍርም እንዴ? ኢየሱስ እየተባለ እየተጣራ ኢየሱስ ናይን እየተባለ ትስቡጣ ናይን እየተባለ አማኑኤል ናይን እያሉ ግን ደግሞ ምን ላይ ነን አሉ? ብሉይ ኪዳን ላይ ነን። ብሉይ ኪዳን ላይ ነን አሉ። ነገረ ክርስቶስ ነገራችን ያ ነው እኮ የሆነው። የሕማማቱ ኪራይ ላይ ሶን እያለ አቤቱ ይቅር በለን እየተባለ ግን ደግሞ የት ላይ ነን? ብሉይ ኪዳን ነን። ጠይቋቸው ቄሶቻችሁን። ለምንድን ነው መስቀል ማንሳለመው በሉ። ብሉይ ኪዳን ስለሆነ ገና ክርስቶስ አልተሰቀለም። ባለፈው ሳምንት ክርስቶስ ተሰቅሎ ነበረ፣ አሁን አልተሰቀለም። መቼ ነው የሚሰቀለው? ዓርብ ሊሰቅሉት እንዴ! ዓርብ ሊሰቅሉት። ዓርብ ተሰቀለ፣ አዲስ ኪዳን ገባ ሊባል ቀጣዩ ዓርብ ላይ። ይሄ ውድቀት አይደለም እንዴ? ምን ሞራል አላቸው ደግሞ ክርስትና ሊተቹ? ጌታ ይርዳን። በየዓመቱ የሚሰቀል ክርስቶስ የለንም። በየዓመቱ የሚሰቀል የሚሰቃይ የሚሞት ክርስቶስ የለንም ወገኖቼ። አንድ ለዘለዓለም በመስቀል ላይ ተሰቅሎ ደሙን ካፈሰሰ በኋላ በግርማው ቀኝ መጽሐፍ ቅዱስ ዕብራውያን 1:3 ላይ ምን ይላል? በኃጢአታችንን በደሙ ካነጻ በኋላ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ። አለቀ፣ ተቀመጠ። በየዓመቱ እየመጣ ሊሰቀል፣ በየዓመቱ እየመጣ የሚሰቀል ክርስቶስ፣ ዓርብ እየመጣ የሚሰቀል ክርስቶስ የለንም። ዓለም እንደዚህ አይነት ክርስቶስን አያውቅም። ዓለም እንደዚህ አይነት ክርስቶስ፣ እንደዚህ አይነት ክራይስት የለም ወገኖቼ። በጣም የውድቀት ጥግ ላይ ነው እኮ ያለ ነው። ምድራችን እኮ ይሄ ነው እኮ የሆነችው እኮ። ክርስትና የሚባል ክርስትና የሌለበት የለማ። ክርስትና ከየት ይምጣ? የጦርነት አገር፣ የረሃብ አገር፣ የውድቀት አገር የሆነችው እኮ በእነዚህ ካህናት ምክንያት ነው እኮ። ጦርነት የሚመጣው በማን ነው? በቤተ ክርስቲያኒቱ አዝማችነት። ምን ልበላችሁ? ቤተ ክርስቲያኒቱ በምታዘምተው ዘመቻ እያንዳንዱ ካህን እንግዲያስ፣ ዘፋኞች በሙሉ ንስሐ ግቡ። የሚዘፍን ሰው ቤተ ክርስቲያን አይገባም። የሚዘፍን ሰው ለዘፋኝ መስቀል አናሳልምም ብትል፣ ለዘፋኞች የቀብር ቦታ አንሰጥም ብትል፣ አያችሁ፣ ለዘፋኞች ናይት ክለብ ለሚያድሩ ለሰካራሞች ቦታ የለንም ብትል፣ አያችሁ፣ ለሽፍቶች፣ ለወንበዴዎች፣ ለነፍሰ ገዳዮች ቦታ የለንም፣ የቀብር ስነ ስርዓት አናስፈጽምም ብትል በምድራችን ጦርነት ይጠፋ ነበር። አገራችን የሰላም አገር ትሆን ነበረ። በእውነት ሰላም ትሆን ነበረ። ግን የጦርነቱ ዋና ሞተር የሆነ ግን ካህናት ናቸው። አይዞህ እያሉ በመስቀላቸው እየባረኩ የሚሰዱ
በመስቀል እየባረኩ ጥይት በመስቀል የሚባርኩ ሽጉጥ በመስቀል የሚባርኩ ድንጋይ በመስቀል የሚባርኩ አቡነ ቀውስጦስ የሐረሩ ታውቃላችሁ። በታሪክም ሰምታችኋል። ጋዜጣ ላይ ወጥቷል። አደባባይ ላይ ነው የወጣው። ወጣቱ በሙሉ ድንጋይ ይዞ መጣና ፊታቸው ላይ አስቀመጠው። ከዛስ ባረኩት በመስቀል መሬት ላይ ጠብ እንዳይል እያንዳንዱ ድንጋይ የመናፍቃንን አናት ምን እንዲብስ እንዲያፈርስ አያችሁ፣ አይኑን እንዲያፈርጠው ጥርሱን እንዲሰብረው ባርኬዋለሁ አሉ። ባርከው ሰጡ። የተቆለለ ድንጋይ እንዳይመስላችሁ በለያዙና ሂዱ አሉ። ባርከው ሰጡ። ፍርድ ቤት 6 ዓመት ነው የቆዩት። ሐረር መድኃኔ ዓለም የነበረ የተሐድሶ እንቅስቃሴ የምታውቁ ሰዎች ካላቸው አላችሁ። አያችሁ፣ ይሄ እነዚህ ናቸው የአባትነት ካባ ለብሰው ቀሚስ ብቻ አጥልቀው ውስጣቸው ግን ተኩላ የተለሰነ መቃብር የሚላቸው ኢየሱስ ውስጣቸው የተለሰነ መቃብር። እነዚህ ሁሉ ምድሪቱን ጸጥ ማድረግ በቻሉ ነበረ። ህዝቡ ለካህናት ካለው መፍራት፣ ለካህናት ካለው አክብሮት የተነሳ ጦርነት ላይ የወጣችሁ ሰዎች ለእናንተ ቤተ ክርስቲያናችን አታስተናግዳችሁም፣ አታስተናግድም። ጦርነት አቁሙ። አይኑ የፈረጠ እጁ የተቆረጠ እግሩ የተቆረጠ የምናያቸው ሁሉ በጦርነት ምክንያት አይደለ? የዚህ ሁሉ ተወቃሽ ማናት? ቤተ ክርስቲያን ናታ። ቤተ ክርስቲያን ናት። አሁንም ቤተ ክርስቲያን ናት። አሁንም ገና ሞአንበሳ ሞአ ተዋሕዶ የሚል አዘጋጅታ በጣም ብዙ የምታደርገው ነገር አለ። ባልናገረው ደስ ይለኛል። አሉ ጳጳሳት አልሰማችሁም እንዴ? አቡነ ሉቃስ ያሉትን አንድ ወንድ ታጣ ወይ? ዶክተር አብይ አህመድን ግንባሩን ብሎ የሚገድል ሰው እንዴት አንድ ወንድ ታጣ? አንተ ግደለውና አንተ እንደ ዳዊት እየተመሰገን እሱ እንደ ጎልያድ አላሉም እንዴ? ሚዲያ ላይ አልተቀባበልነው እንዴ? እነዚህ ናቸው የኃጢአት ማስተስሪያ የሚሰጡ። በእነዚህ ሰዎች ፊት ነው ተንበርክከ ንስሐ የምትገባ። እንዲህ ባሉ ወንበዴዎች እጅ ነው የወደቃችሁ። እንደዚህ ያሉ ወንበዴዎች መጽሐፍ ቅዱስ ነገስታት፣ መሪዎች ሁሉ ከእግዚአብሔር የተሾሙ ናቸው፣ ከእግዚአብሔር የተቀቡ ናቸው። ክፉ ለሚያደርጉ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም ነው የሚለው የሮሜ ጸሐፊ ሐዋርያ ጳውሎስ። ሮሜ 13ን አንብቡ። መልካም ለሚያደርጉ የሚያስፈሩ አይደሉም። ታዲያ ለማን? አመፅ ለሚያደርጉ እንጂ መልካም ለሚሰሩ የሚያስፈሩ አይደሉም። እንዴ የብሉይ ኪዳን ሰዎች እነ ዳንኤል እንኳ ናቡከደነፆርን በእስራኤል ላይ ያ ሰው ምን አሉት? 1000 ዓመት ንገስ፣ ንጉሥ ሆይ 1000 ዓመት ንገስ አሉ። እዚህ ደግሞ ነገስታትን የምታሳድድ ነገስታትን የምታባርር። ዛሬ ቅብአ መንግስቱ ቀራ፣ ቅብኡ ቀራ። ወጣ፣ እግዚአብሔር ወጣ ከዚያ እስራት። ነገስታትን እየቀባች እየሾመች ከቤተ ክርስቲያኗ ውጭ ናቸው። ይሄ ከቤተ ክርስቲያን ወጥተዋል፣ ይሄ መናፍቅ ነው ያለችውን እየገደለች እያስገደለች መቃብር እየከለከለች ከእድር እያባረረች ስንቱን ምድራችን የስቃይ ምድር አድርጋ ትኖራለች እኮ ኦርቶዶክስ ቤተ ክርስቲያን። የስቃይ ምድር ኢትዮጵያ፣ የሲኦል ምድር። ከሲኦል ቀጥሎ እኮ እዚህ ነበር እኮ። አያችሁ፣ በነገስታት አማካይነት ነገስታትን እየቀባች ትሾማለች። ይህን ስቀለው፣ ይህን አውርደው፣ ይህን በለው እያለች ደግሞ ትናገራለች። እንደዚህ ነበር እኮ። አያችሁ፣ አፄ ቴዎድሮስ ይሄ ነበረ። ያንን የነገስት የዚህ የቤተ ክህነቱን ያን ሁሉ ካህን ሄድ አርሰ ብላሉት። 5 ካህን ብቻ ይበቃል ብለው እንደዚህ በማለታቸው ምን ብለው ደረሱ? ወንዘ ይትወለድ እብሉ ለውስተ ክሳዱ ተመናሉ። አያችሁ፣ ወንዘ ይትወለድ እብሉ ለውስተ ክሳዱ ተመን።
አፄ ቴዎድሮስ ሲወለዱ ዘንዶ በአንገታቸው ተጠምጦ መባቸው ነው የተወለዱ። ዝንቱሰ ድልው ለገሃነም፣ ይሄ ለገሃነም የተዘጋጀ ነው ብላ እመቤታችን ተናገረች አሉና ብራና ተአምረ ማርያም ላይ ተጻፈ አለ። ምን ስላደረጉ? ምን አድርገው? አርሰ ብላ ስላሉት ከነ ህይወታቸው በቆዳቸው የተገፈፉ ሰዎች ክርስቲያኖች እኮ ነበሩ። የው መጽሐፍ እኮ አለ። የው የታሪክ መጽሐፍት እኮ አሉ። የታሪክ መጽሐፍት አሉ ወገኖቼ። ከመቃብር ወጥተው ምን ያሉ የተሰቀሉ ሰዎች አሉ። ከመቃብር አውጥተው አታስታውስም እንዴ? የዚህ ማን ነው? አንድ ንጉሴ ሮባ የሚባል አገልጋይ ንጉሴ ሮባ በቆጂ ከተማ ላይ ልጁ ሞታበት ቀበሩ። ህዝቡን ሁሉ አስተባብሮ ይዞ ቀበረ። የቀብር ስነ ስርዓት መፈጸም ተገቢ ስለሆነ በነገታው ግን ምን ሆነ? በአደባባይ ላይ በገበያ ስፍራ ላይ በእንጨት ተንጠልጥላ ታየች። ከመቃብር አውጥተው የንጉሥ የሮባ ልጅ ያው ሶል ያውቀዋል። እነማን ናቸው እነዚህ? ኦርቶዎች ናቸዋ። ኦርቶዎች ምን እንትን አላቸው። በጣም የሚገርም ነገር ነው እኮ አንጠልጥለው። ከዛስ ና ልጅህ በመስቀል ላይ እዚህ ገበያው እንትኑ ላይ እዛ ተንጠልጥላለች፣ አንጠልጥለዋታል። አንገቷን እንትን አድርገውና ናና ልጅህን ቅበር አሉት። እኔ ልጄን ቀብር ያለው ትናንት፣ ዛሬ የምቀብረው ሌላ ልጅ የለኝም። ዛሬ ብቀብር እንደገና ነገ ወጥቶ እንደገና ነገ የምቀብረው ልጅ የለኝም፣ ቀብር ያለሁ ብሎ ጸጥታል። ማዘጋጃ ቤት ሄዶ ቀበራት። ማዘጋጃ ቤት ማን ነው ይሄ? ኦርቶዶክስ። ይህን ያደረገው ማን ነው? ኦርቶዶክስ። ደቂቀ እስጢፋኖስን አታዩም እንዴ? ምላሳቸው የተቆረጠ ኢየሱስ ጌታ ነው ያሉ ምላሶች ሁሉ ኢትዮጵያ ውስጥ ተቆረጡ። ኢየሱስ ጌታ ነው ብለው የጻፉ እጆች ሁሉ ተቆረጡ። እስኪ ይህን ሞግቱኝ፣ እስኪ ሞግቱኝ። ፕሮፌሰር ጌታቸው ኃይሌ የጻፉትም እዩ። በሕገ አምላክ የሚለው የአዲስ አበባ ዩኒቨርሲቲ እዛ ነው እንትን የሚለው እዩት። ከነ ህይወታቸው ቆዳቸው ተገፈፈ። በገዛ ቤታቸው በገዛ አገራቸው እትብታቸው በተቆረጠበት ከውጭ የመጡ አይደሉም፣ እዚሁ አገር የኖሩ ናቸው። ግን ጴንጤ ናቸው በሚል ለዘመናት ኢትዮጵያ ምድር የለቅሶ የክርስቲያኖች የለቅሶ እንትን ነበረች። ዛሬ እግዚአብሔር ይመስገን የአፄዎች መንፈስ እግዚአብሔር ወጋው። የአፄዎችን መንፈስ እግዚአብሔር አፈረሰው። አሁን ብቻ የቀሩ አለ። አያችሁ፣ ራሷ ያልቀባችው ሰው ሲነሳ መናፈቅ ነገሰ። የመናፈቅ ዘመን። ዶክተር አብይ መናፈቅ ነው። የምን መናፈቅ? የኢትዮጵያ ጠቅላይ ሚኒስትር ናቸው። የትኛውንም ሃይማኖት አይወክሉም። ሃይማኖት ሳይሆን አገርን ወክለው እያስተዳደሩ ያሉ ወንድም ናቸው። ይቅርታ አድርጉልኝ፣ ይሄ እንትን ፖለቲካ አይደለም። ጌታ ይርዳ። በቃ እውነት ስለሆነ ነው። እውነቱን እውነት እንበል። እናንተ ለእውነት ቁሙ እንዴ! ኦርቶዶክሳውያኑ ስንት ቤተ ክርስቲያን ነው እንደ ያላቸው? ግን እኔ ያላከበርኩት እኔ ያልሾምኩት አይነት ነገር ደርግ ነበረ መጥቶ ኢትዮጵያ ትቅደም የሚልና አቡነ ገሪማ ቋቅ እያላቸው ስጋ እንዲበሉ ተደረጉ። 8 ጳጳሳት በፊታቸው በሬ ታረደ። ምን የሚል ኢትዮጵያ ትቅደም። ከዛስ ልክ ቆዳው ከገፈፈ በኋላ በል ስጥልኛሉ። ስጥ አሁን ቋቅ እያላቸው ብሉ ሲላቸው እሺ መስቀላቸውን ይዘው። የምን ክርስትና ነው? በአሸዋ ላይ የቆመ ክርስትና እንዲህ ነው የሚሆነው። በአሸዋ ላይ የቆመ ክርስትና ነፋሱ ሲመጣ ይገነደሳል። በአሸዋ ላይ የቆመ ቤት እንደዚሁ ነው። በአሸዋ ላይ የቆመ ቤት ጎርፍ ሲመጣ ነፋስ ቢመጣ ይፈርሳል። እንዲህ ነው የሆነው። የትኛውም ጳጳስ አልተቃወመም። እሺ እንክት አድርጎ ነበረ ሲበላ የነበረ እና ዛሬ ላይ ጌታ ይርዳን ወገኖቼ። ይሄ ሕያው እውነት ነው። ወንጌል ለምድራችን ምቹ ነገር አለ። አዎ ምቹ ነገር አለ። ማንም ያገኘው ሁሉ እንዳያላትማችሁ
መብት ተሰጥቷል። እያንዳንዱ የራሱን ሃይማኖት ጠብቆ እንዲሄድ፣ እያንዳንዱ የራሱን እምነት ጠብቆ እንዲሄድ፣ አንዱ የአንዱን ነገር እንዳይነካ በሚል እውነትን በመናገር ግን ግልጽ ነው። እውነት በመናገር እንደዚህ ይሄ እውነት ነው። ይሄ የምናገረው በጽሁፍ ላይ የሰፈረ ነገር ነው ማወራው። ምን ብዬ ነው የጀመርኩት? ቤተ ክርስቲያኒቱ ጦርነት እንዲቆም በመላው ኢትዮጵያ ለማድረግ ብታስብ ይቆማል። ምክንያቱ ዘመቻው የሚወጣው ከመቅደሱ ስለሆነ ላይመስላችሁ ይችላል። እንዴት አድርጎ ግን ትሉኝ ይሆናል። እየባረከ የሚሰጠውን ምን ታውቃላችሁ? እየደገመ የጥይት እያለ የሚሰጠው ደብተራ ከፈረሰ፣ ደብተራው ከተወገደ፣ ቄሱ ሲፈልግ የንስሐ አባት ነው፣ ሲፈልግ ክላሽ አለው። በሰላም ለሚመጡ በመስቀል፣ በጸብ ለሚመጡ ደግሞ በጥይት የሚቀላ እነዚህ ናቸው አባቶች የሚባሉ። እነዚህ ናቸው አባቶች የሚባሉ። ከነዚህ እጅ ነው የጨለማ ስራ እንድንወጣ ዛሬም የምናዛችሁ፣ ዛሬም የምንነግራችሁ። ኑ እስኪ ሞግቱን፣ እስኪ ኦርቶዎቹ ኑ እስኪ። የለም ጦረኞች፣ በየትኛውም ቦታ ላይ ጦረኞች፣ እርቅን የማይሰሙ ሐሜተኞች፣ ከዳተኞች የሚላቸው መጽሐፍ ቅዱስ እኮ እነዚህን ነው እኮ። የሃይማኖት መልክ አላቸው፣ ኃይሉን ግን የካዱ። አያችሁ? የእምነት መልክ አላቸው፣ ኃይሉን ግን የካዱ። የኢየሱስ ኃይል፣ የእግዚአብሔር ኃይል ማን? ኢየሱስ። ኃይሉ ወጥበቡ፣ ኃይሉም ጥበቡም የሚለው ማን ነው? ኢየሱስ ነው እኮ የእግዚአብሔር ኃይል። ኢየሱስ ነው እኮ የእግዚአብሔር ጥበብ። ይህንን የካዱ ናቸው እኮ። እምነት አላቸው፣ ሃይማኖታዊ መልክ አላቸው። ካባው አለ፣ ጥምጣሙ አለ፣ ሻሹ አለ፣ ምኑ አለ፣ መስቀሉም አለ፣ ጦርነቱም አለ። እሱ ብቻ ነው እንዴ? ጌታ ይርዳን። ስለዚህ ምን እያልኳች ነው? ለሰላም ቤተ ክርስቲያኒቱ እጇን ብትዘረጋ በእውነት በምድራችን የጽድቅ ፀሐይ ትወጣ ነበረ። የጽድቅ ፀሐይ ትወጣ ነበር። ይሄ እንዳይሆን ግን ዘመቻ የለመደች ቤተ ክርስቲያን ከጥንትም ጀምሮ የነበረችው ይሄ የለመደችውን ይሄን ነበረ የምታጎርሰን። ይሄን ነው ዛሬም ድረስ አልጠፋ ያለው። የመንግስት መሰላችሁ እንዴ? እሷ የምታደርገው ነው እንጂ ወደሚገርም ነገር ነው እኮ ታውቃላችሁ። ብትንትናቸው የወጡ ብትንትናቸው የሚካኤል ከገብርኤል ጋር አይገናኙ፣ በዜማ አይገናኙ። የአንዱ ሳንኳ ነው፣ የሌላው ደግሞ ላይ ቤት ነው። የአንዱ ታች ቤት ነው፣ የአንዱ ደግሞ በአታ ነው። አለቀ። የአንዱ አጫብር ነው፣ አንዱ ደግሞ በቃ እንደዚህ ቤተልሔም ነው፣ አንዱ ቆሜ ነው። ማት የዜማ አይነት አለ። ብትንትኑ የወጣ አንድ ነን ይላል ደግሞ ከራ ቅባት ጸጋ ምን አለ ተዋህዶ ምናምን የተበጣጠሰ መርህ እንኳ ወጥ የሆነ ስርዓት ወጥ የሆነ እንትን እንኳ የሌለበት። ጌታ ይርዳን። ለምሳሌ ጎንደር ላይ ብትሄዱ ደቡብ ጎንደር ክርስትና አይነሳም። በአብይ ጾም ክርስትና አይነሳም። አዲስ አበባ ይነሳል። ምን ነው አንዷ ቤተ ክርስቲያን ከሁለት ተከፈለች? ይህን አትጠይቅም እንዴ? ሉተራውያን፣ ፔንቴኮስታሎች ምናምን ትላለህ። እዚህ አንድ ዘማሪ ሁሉም ጋር ይዘምራል። አንድ ዘማሪ ሁሉም ጋር ይዘምራል። አንድ ዘማሪ ምን ልላችሁ ፈልጌ ነው ያለውን ነገር እውነታውን እውነት እያልን እንድንቀጥል ነው። እግዚአብሔር ይመስገን። ስለዚህ ክብር ለጌታ ይሁን። እውነቱ ይሄን ይመስላል። እንቀጥላለን። እንግዲህ እግዚአብሔር መቼም እንደ እግዚአብሔር ቃል ከእግዚአብሔር ቃል እንደምንረዳው እግዚአብሔር ሰውን ከራሱ ጋር ያስታረቀው በልጁ ደም ብቻ ነው። በአብርሃምም አይደለም፣ በሙሴም አይደለም፣ በአሮን አይደለም፣ በኢሳይያስ አይደለም፣ በኤልያስ አይደለም፣ በኤርሚያስ አይደለም፣ በዳንኤልም በማንም አይደለም። ታላላቅ የተባሉ አባቶች ነበሩ። እነሱ ሁሉ ግን ከእግዚአብሔር ጋር ያስታርቁ ዘንድ አልቻሉም። ለምን? ኃጢአቱ ይከሳቸዋልና፣ ሞት ስላለባቸው፣ ሞት ስለሚይዛቸው።
የሞት ዋጋ የኃጢአት ዋጋ ምንድነው? የኃጢአት ደሞዝ ሞት ስለሆነ ሞት ይቀድማቸዋል። ይህ ሞቱ የሉም። አያችሁ? እነዚህ አባቶች የሆኑ ሁሉ ሌሎችም ቅዱሳን በሙሉ በመካከለኛነት ሲያገለግሉ የነበሩ ብዙ ነበሩ። ግን ሞት እየወሰዳቸው ከዛ አገልግሎታቸው ሲቀር ሞት እየወሰዳቸው አገልግሎታቸው ሲቀር ማርያምም ሌሎችም ሁሉ በሙሉ ምንም ማርያም እንኳ መካከለኛ ሆና ማታውቅም መሆንም አትችልም። ሴት ናት፣ እቤቷ ትቀመጣለች። አለቀ። ከኪዳኑ አንጻር የብሉይ ኪዳን ሕጉ ቤተ መቅደስ እንድትገባ እዚያ መጣ እንድታስቀድስ እንኳ እንድታቀርብ እንኳ አይፈቀድላትም። በእርግጥ ለኃጢአት ማስተስሪያ አቅርባለች። ሉቃስ 2 ላይ የኃጢአት ማስተሪያው የመንጻት ስርዓት ፈጽማለች። አዎ በእግዚአብሔርና በሰው መካከል አስታራቂ ወይም መካከለኛ ሆኖ የተገለጠው ከኢየሱስ ክርስቶስ በቀር ማንም የለም፣ ሊገኝም ከቶ አይችልም። ስለዚህ ሁሉ ኃጢአተኞች ነበሩና መካከለኛ መሆን አልቻሉም። እግዚአብሔር የተባረከ ይሁን። ስለዚህ ዛሬ እንግዲያስ እኛ ደስተኞች ነን፣ እግዚአብሔር ይመስገን። ሰዎች እያዘኑ ነው፣ ከዓለም ጋር ሰዎች እያዘኑ ነው። ገና ብሉይ ኪዳን ወጡ፣ ከአዲስ ኪዳን ወጡ። ኧረ በጣም የሚገርም ነው። እኔ ሶል አለ እስኪ ወጣ ወጣ አለ ሶል እንዴት ታስበዋለህ አንተ? ወደ ብሉይ ኪዳን መሄድ እንዲው አለ ይቻላል እንዴ? ለካ እንዲህ ይቻላል። ብሉይ ኪዳን ገብቷል ተብሎ በፍጹም አዲስ ኪዳን ገብተናል። ክርስቶስ ኢየሱስም ተገልጧል። ድጋሚ ደግሞ ሊወስደን ይመጣል የሚለውን ነው የምንጠብቀው እንጂ ድጋሚ ሊሞት፣ ድጋሚ መስቀል ሊሸከም፣ ድጋሚ መከራ ሊያይ አይመጣም። በቃ ከዚህ በኋላ ሊወስደን ይመጣል። ከዛም የፍርድ ጊዜ አለ፣ ፍርድ ይመጣል። እስከዛው ግን እኛ ወደ ክርስቶስ ዘወር በሉ እያለን መናገራችንን አንተውም። ይሄ በዘልማድ የሆነውን ነገር ይሄ ሰዎች በብልሃት የፈጠሩትን ተረት ተዉት። እግዚአብሔር ቃል የሚለው ግን በክርስቶስ ኢየሱስ እግዚአብሔር ዓለምን ለመጠቅለል እቅዱ ይሄ ነው። ሰዎች አምነው ይድኑ ዘንድ፣ ሰዎች ከመከራ ያመልጡ ዘንድ፣ ከእግዚአብሔር ጋር ደግሞ በክርስቶስ ኢየሱስ ይታረቁ ዘንድ አንድ ልጁን አሳልፎ ሰጥቷል። ክብሩን ትቶ ወርዷል። በገና ናና በጉ እንረድህ ብለው ያዜሙለታል። እንደገና ወርዶ ሊያርዱት ይፈልጋሉ። በዚህ ደግሞ በፋሲካ ደግሞ ጭራሽ ድጋሚ የሚሰቀል ድጋሚ ወደ ብሉይ ኪዳን ወስደው ሁለተኛም መከራ ሊያመጡ ይጥራሉ። ስለዚህ መከራውም አልፏል። ክርስቶስ አንድ ጊዜ ራሱን መስዋዕት አድርጎ አንድ ጊዜ ወደ ሰማይቷ ኢየሩሳሌም በገዛ ደሙ በገዛ መስዋዕት ራሱ አቅራቢ ራሱ መስዋዕት ሆኖ ገብቷል። ድጋሚ አይገባም፣ ድጋሚ አይመጣም። ነገር ግን በክርስቶስ ኢየሱስ በስሙ በደሙ የኃጢአት ስርየት አለ። የተገለጠ የኃጢአት ስርየት በክርስቶስ ኢየሱስ ደም ብቻ ነው። ለሰዎች ነግረን የምናገኘው ልጅነት የለም። ለሰዎች ነግረን የምናመጣው የዘላለም ሕይወት የለም። ስለዚህ በስግደት የሚመጣ የለም። በቃ ሰዎች ሰግደው የኃጢአት ስርየት ያገኙ፣ የጌታ እራትን ትንሽ ቂጣና ወይን ቀምሰው የዘላለም ሕይወት ያገኙ። አለቀ። ለመታሰቢያው የጌታ እራትን ልናደርገው እንችል ይሆናል። ከዛ ውጪ ግን የዘላለም ሕይወትን የሚሰጥ ክርስቶስ ኢየሱስ ብቻና ብቻ ነው።